ከፍ ብሎ ጸጣለች ከዛ እድሜ ልኩ እናቱን የገደለ እየተባለ ሲወቀስ መጥቶ አንቺ እኮ ነሽ አንቺ ብትታገሽኝ አንቺ ተጨቂ ሄዳለሁ ባትይ ኖሮ እናቴን ጥያለሁ ጣም ነበር ብሎ ሲወቅስሽ የዛኔ ወቀሳውን ትችዋልሽ አው ወቀሳውን ትችዋል ኖ አንድ ነገሮች ልንገርሽ አቡ ስናወራውና ስንኖረው በጣም ይለያያል ገባሽ እዚህ ጋር ቀላል ነው ምንናገራቸው ነገሮች ስንኖረው ግን የሚኖርበት ሰው ነው የሚያቀው ገባሽ እንዴት ነው ቅድም እየሰማው ነበር እንደ ዘፈን ቆጥሯለው ሰው ባሽሙር እየነካሽ አንዳንዴ እኮ አሽሙር እኮ ሄደሽ የምታንቂበት ሰዓት አለ ያ ሰው በግልጽ አይነግርሽም ገባሽ እየነካሽ እንዴት ነው እንደ ዘፈን ማዳምጠው አይሆንም በፍጹም ግን ይሄ ልጅ ነገ የሆነ ነገር ቢፈጠር ወይ የናቴ እርግማን ነው የሆነ ነገር ቢሆን እናቴን ሳልሰማ መጥቼ ወይ ደግሞ የሆነ ጭቅጭቅ ትዳር ውስጥ ይኖራል ገባሽ አይደለ ድሮም አንቺ እንዲሲሉኝ ነበር እንዲላት መፍቀድ የለባትም ዛሬ ግን እሷ ጥሩ ፍቅር ትስጠው እነሱ ጋር ሲሄድ ቤተሰቦቹ ጋር ሲሄድ ጭቅጭቅ ነው ያለው አይደል ይመርጣል ሚዛን ላይ ያስቀምጣል አዎ እስከመቼ ልጅ ይመጣል በውጭ ፍቅር እየሰጠች እስከመቼ እሷስ ኖ ልጅ ሲመጣ ራሱ ልንገርሽ አቡዬ አንዳንድ ነገሮች እኮ እዚህ ጋር አይስተካከሉም ብለን ምናስባቸው ልጅ አንዳንድ አባት ልጅ ሲወለድ እኮ ስራ መሄድ የሚያስጠላው አለ እኔ ልጄ ልንከባከብ የሚል አባት አለ ገባሽ የዚህ ጊዜ እናቴ በቃ እኔን ወልደሽ ኑሮን አይተሽዋል ከዚህ በኋላ ግን የራሴን ኑሮ ልኑር ሲጀመር ትክክለኛም ነገር አልነበረም የወሰኑት ሰው ቤተሰቡ ቤት የመጨረሻ ልጁን የመጀመሪያ ልጁን እሱ ብቻ አይደለም በምድር ላይ አንድ ወንድ ልጅ ተፈጠረው አንዳንድ ሰዎች አሉ 10 ሴት ወልደው አንድ ወንድ የሚወልዱ ልጁ ከሀገር ወጥተው የሚኖሩ ልጆች አሉ ገባሽ ለቤተሰባቸው አንድ ነው ይሄ መጀመሪያ የሱ ስንፍና ያስተማሩት ነው እናት ቤት አስቢ ወልዶ አግብቶ አርጅቶ ሊኖር ነው እናቱ ቤት በጣም በቁጥጥ ይኸውልሽ ልጆቻቸውን በቁጥጥራቸው ስር ማድረግ የሚወዱ እናት ናቸው ልጆቻቸው ከጉያቸው እንዲወጡ አይፈልጉም ሁሌም ልጆቻቸው በራሳቸው ስር እንዲሆኑ ነው የሚፈልጉት እሳቸው ሴቷ ታዲያ ስታገባ ለምን ዝም አሉ ሴትዮዋ ነው ወንዱ ላይ ብቻ ነው አንድ ወንድ ስለሆነ ነው ሴቷ አግብታ ስትወጣ ወጣች በቃ ያ ግን ፍቅር ትስጣው እዚህ ጋር ገባሽ ራሱ ለምን መሰለሽ ነገ አይታወቅም ይሄ ፍቅር አድርግባቸው ይሄ ፍቅር ሊቀዘቅዝ ይችላል ጭቅጭቅ ሊፈጠር ይችላል ወይone ነገር ሀፕን ሲያደርግ ድሮም አንቺ እናቴን ጥዬ መጥቼ እንዲያርጌ ላንቺ መስዋዕት ከፍዬ አንቺ ግን እንዲያረክሽኝ እንዲላት መሆን የለበትም በራሱ የሚያስተውል ልጅ ነው ለአቅመ አዳም ደርሷል ይሄ ልጅ ሲያገባ ለአቅመ አዳም ደርሷል ገባሽ አይደለ መወሰን አለበት እሱን የከበዳት እሷ አሁን እሷ እኔ እሱን ፑሽ ማድረግ ነው የፈራሁት ማለት እኔ በቃ ወሰን በራስ ከዚህ በኋላ አንዳንዴ ብስጭትልና ከዚህ በኋላ ካልወሰንክ እንዳትመጣ እኔ ጋር እለዋለሁ ከዛ ሲያለቅስ ያሳዝነኛል እኔ ምን ላርግ መሃል ላይ ተጣበቁ በዚህ ጋር እናቴ እንድትለኛለች ይኸው ላጎቴ እንዲያለችው ይኸው እየሰማሽ ነው አጎቱ ሲደውል ስፒከር አድርጎ ያሰማታል ይኸው እንደዚህ እያሉ በጣም ጫና እያበዙብኝ ነው እዚህ ጋር አንቺ ደግሞ ስመጣ ወስንና አሳውቀኝ ትኛለች ካልወሰንክ አትምጣትኛለች አንቺም እዚህ ጋር ፊት ትነሽኛለች እዛ ጋር ሲሄድ እነሱም እንደዚህ እኔ በመሃል ቤት ምን ልሁን አለኝ እንደዛ ሲለኝ ደነገጥኩ ይሄ ሰው የሆነ ነገር ቢሆንስ በመሃል በቃ ስትራሱ በዝቶበት ራሱን ቢያጠፋስ ድራይቨር ያደርጋል ቢገለበጥስ መኪና የሆነ ነገር ቢሆንስ እኔ ምን ልሆን ነው ብዬ ዝም ማለት ጀመርኩ ዝም ስል ደግሞ ይሄንን ሁኔታ ለምዶት እኔ ጋር ሲመጣ ኮንፈርት ሲያገኝ እዛ ጋር ተረስቶ እኔ ውጪ ላይ ትዳሬ ውጪ ላይ እንዳያልቅ እዛው እዚሁ ውጪ እንዳልወልድ በቃ እንደዛ ደግሞ ከሆነ ጊዜ ትስጠው በቃ ጊዜ ሰጣው መወሰን ያለበት እሱ ነው ገባሽ አይደል ለምሳሌሽ ነገስ በቃ ካንቺ ጋር ነኝ ምናምን ወስኛለሁ አንቺን ነው የምፈልገው ፍቅር ነው ገባሽ ገደል ግቢ ቢላት ትገባለች ፍቅር ካለበት አንድ ሰው ማለት ነው እና መጣ ነገስ በድብቅ ሌላ ነገር አለማድረጉን በመታቃለሽ ከዚህ ሁላ ጽድት ያለ ነገር ገባሽ ሲጀመር አጎት አክስት ትርፍ ነገር ነው እናቱ ከተስማሙና አቋም ልጁ ደግሞ ቆራጥ መሆን አለበት አሁን እሱ ጋር እዚህ ጋር ያቋም ሰው አልሆነም ገባሽ ሰው በእድሜው ነው የሚሞተው ሴትዮዋ ረግማለሁ ስላሉት ፈጣሪም እኮ ያያል ዝም ብሎ እኮ የረገመው ላይ ደርስ ገባሽ ግን ነገ እሷን ከተጠያቂነት እንዲያደናት በራሱ መንገድ ራሱ ወስኖ ቤተሰቡ ማሳመን አለበት አንዳንዴ እኮ ይሄን ጭቅጭቅ ለመሸሽ ሱሰኛ የሚሆን ሰው አለ በቃው የራስ ስገባ ጭቅጭቅ ስለሆነ ብሎ ሳይፈልግ በግድ ሱስ ውስጥ ራሱ የሚደብቅ ሰው አለ አንዳንድ ሰው ስለዚህ ከዛ ሁላ ነገር
በማስተዋል እናቱንም ቤተሰቡን በማይጎዳ መልኩ ገባሽ ያስተውላሉ። አይ የሆነ መጎዳት ያለበት አካልማ አለ። እንዴት መምረጥ እኮ ነው እኮ ምርጫ የለውም። በቃ ትዳር ወይ ትዳር ወይ ቤተሰቡ መምረጥ አለበት። እናትም እናት ናት ሲጀመር። እናት እንዴት ትመረጣለች? እናት ሁለት ሆናለች እንዴ? እናት አንድ ናት እንዴት ትመረጣለች? ሚስትም እንደዛ ነው። ፍቅር የሆነች ሚስት ካለች በቃ በእናታችሁ መፍትሄ ስጡት። አይደለም እናት ትመረጣለች ምናምን ካለን እሺ ሰውዬ ምን ይሁን? እናትየው ሚስትን ብለህ ከቤት ከወጣክ እርሳኝ መቃብሬ ላይ እንዳትቆም እረግምሃለሁ ብለውታል። እዛ ጋር እርጉዝ ሚስቱ ደግሞ የእናቱና የእህቱ አሽሙር ንዝንዝ ሲከብዳት ቤት ጥላ ወጥታለች። ሰውየው ከየቱ ጋር ይሁን ከየቱ ይሁን በቃ የመምረጥ ግዴታ የለበትም። ግዴታ አለበት የመወሰን ወይስ ላውራ ሰውየው ሚስቱን መምረጥ አለበት። መጀመሪያ ሰውየው ያደገ አይመስለኝም። እናቱ ቤት ነው የሚኖረው። ከእናቱ ቤት ራሱን ነፃ አላወጣም ከመጀመሪያው ማለት ነው። ለምን እንደሆነ ላስረዳሽ ሰላምዬ ስላልነበርሽ። ከእናቱ ቤት ያልወጣበት ምክንያት አቅም አለው። ሞባይል ቤት አለው። ሞል ውስጥ ሞባይል ቤት ተከራይቶ የሚሰራ የራሱ ስራ ገቢ መኪና ያለው ጥሩ ህይወት ያለው። እናትየው ግን አንድ ወንድ ልጃቸው ስለሆነ ይኸውልሽ 5 ልጆች ነው የወለዱት። እናትየው 4ቱ ሴቶች ናቸው። አንዱ አግብታ ወጣለች። 3ቱ ሴቶች እና እናትየው ትልቁ ቤት ነው የሚኖሩት። ሰርቪስ ቤት አለ። ኦኬ ከ3ቱ ሰርቪስ ቤት አንዱን ሰርቪስ ቤት አስደቅቀው ቀለም አስቀብተው ቃስ ሟልተው እሳቸው ናቸው እዚሁ ኑር ያሉት። አግብቶ ሊወጣ ሲል አትወጣም አንድ ወንድ ልጅ ነክ እንዴት ጥለኸኝ ትወጣለህ እዚህ ካልኖርክ ብለውት፣ ከዛ እሱ ደግሞ እናቴ እንዲየለመነችኝ እንዴት ጥያት ወጣለሁ አንድ ወንድ ልጇ ነኝ ግቢውም አይከበርም እኔ ጥዬ ከወጣው ሲላረኒ ችግር የለብኝም ብላ እሷ ስለምትወደው እሺ ብላ አብራ ኖረች። ይኸው በአመት ከ7 ወር ሊያሳብዷት አሽሙር ከየት እንዳገኘሽ ያው ካልሆነ ያልሆነ ቦታ ማለት የተዋወቁበት ቦታ እና እንደዚህ አይነት ቦታ አንቺ እንደዚህ አይነት ሴት ነሽ አንቺ እንዲህ ነሽ አንቺ የኛን ቤተሰባት መጥኝም የኛ ወንድም ይበዛብሻል እያሉ እህቶቹ አሽሙር ነቆራ ሰላም ነሷት እኮ። ሰውየው መወሰን አለበት። ሴትየዋ በጣም ቀናተኛ ናቸው። ምክንያቱም አመት ከ7 ወር ችለዋት ኑረው አሁን አዲስ ነገር ምን ተፈጠረ? መጀመሪያ ሲቀጥል ደግሞ አመት ከ7 ወርም አልቻሏትም። ሁሌ ይነዘንዟታል። እርጉዝናው ነው አሁን መቋቋም እንዲያቀታት የሆነችው እሷ የ4 ወር እርጉዝ ናት። እርጉዝ ሆና እስከዛሬ የሚሰድቧትን መቋቋም እርጉዝ ስትሆን ቶሎ ግንፍል ትላለች፣ ቶሎ ታለቅሳለች፣ ቶሎ ነርቨስ ትሆናለች። መቋቋም ስላልቻለች ቤቱን ጥላላቸው ወጣች እንጂ ሁሌ ነው አሽሙር የሚያሸሙሯት። በጎረቤት ላውራ እኔ ብሆን በሱ ቦታ ሆኜ ማወራለሁ። በልጅቷ ቦታ ምናምን እኔ ብሆን ጥዬ ነው የምወጣው። ሴትዮዋ ይሞታሉ። እሷን ጥሎ ይመጣ እናቱን ጥሎ ቢመጣ ይሞታል የሚባል ነገር እኔ አንደኛ ያንግ ነኝ አይደል? እሳቸው በቂ ህይወታቸውን ኑረዋል። እኔ ደግሞ ገና ወጣት ነኝ። በሳቸው ስድብ፣ በሳቸው አሽሙር፣ በሳቸው ቡሊ መደረግ እኔ አይምሮ ካንሰር ይሁን ጤና በሽታ እንዲይዘኝ አልፈቅድም። ልክ እሳቸው ለራሳቸው ሰልፍሽ እንደሆኑት ሁሉ እኔም ሰልፍሽ ነኝ። ጥዬ ነው የምወጣው። መርጦ መምጣት ያለበት እሱ ነው። ወይ እኔን ይከተለኛል ወይ እናቱን ይከተላል። እኔ አልፈልግህም አልለውም ወይ ምርጫ ምረጥ አልለውም። ገባሽ? እኔ ሲሄድ የሚወደኝ ከሆነ ተከትሎኝ ይመጣል። ምክንያቱ ህይወት ነው ይሄ። ገባሽ? እሳቸው የራሳቸው ህይወት ኑሯል። እሱ የራሱ ህይወት መኖር አለበት። እንደዛ ነው እኔ የምመርጠው። ከሞቱ በኋላ እንደዚህ ይለኛል ይላል እንደሚል እርግጠኛ 100%። ለ2 ወር ለ1 ወር ይላል። ልክ ሚዲያ ላይ አሁን አንድ ሰው ጮሆብሽ አውርቶብሽ እንደሚለው እሱን ታግሼ ማለፍ እችላለሁ። ምክንያቱ ሀዘን ነው ሊለኝ ይችላል። ልክ ሀዘኑ የተረሳ ሲሄድ ግን ቀጥታ ይረሳዋል። ማንም ሰው ሀዘን ላይ እንደዚህ ሙጭጭ ብሎ ሲቀመጥ አላየንም። ሲቀጥል እናቶች መቃብርህ አልቆምም እታነቃለሁ ይላሉ እንጂ የታነቁ እናቶችም አላየንም። አፋቸው ሲያወራ ነው። ግን ቢመርጡትም ያድርጉት ነው የምለው። እኔ መጀመሪያ እኔ ባለፈውም ነግሬሻለሁ ከሪም ጋር የተከራከርንበት ሰልፍሽ ነኝ። ራሴን ነው መጀመሪያ የምመርጠው። እሳቸው ይኑሩ ብዬ እኔ እዛ ጋር እድሜን አልቀጭም። ምክንያቱም እኔም መውለድ ልጅ ማሳደግ እፈልጋለሁ። ልጄ ያለ እናት እንዲያድግ አልፈልግም። ባሌን ዛሬ ወድጀው እሺ ብዬ ልቀበል እችላለሁ። ፍቅር አላቂ ነው። ፍቅር ሊያልቅ ይችላል መሀል ላይ። በኋላስ እኔስ በተራዬ እናትህ እንደዚህ ያሉኝ እናትህ እንደዚህ ያደረጉኝ እንደዚህ የሚለው ኮምፕሌን አይመጣም? ይመጣል አይደል? እኔም እላለሁ በኋላ ላይ። ምክንያቱም እየኖርሽ ስትሄጂ በሱ ብቻ አይደለም ማማረር ይመጣው፣ እኔም ማማረራለሁ እንደ ሰው ማለት ነው። ስለዚህ ልጅቷ ጥላ ወጥታ በራሷ መቆም አለባት። ራሷ ምንም ስራ ትስራ።
እሱን ነው ያኔ የምታየው። ይመጣል አይመጣም። እናቱን በውጭ ማኖር ይችላል። ገብቶሻል? ሀብት ብር ካለው ስራ ካለው እናቱን የራሳቸውን ኑሮ ሰጥቶ እሱ የራሱን ኑሮ መውጣት ይችላል። ዘላለም ከሳቸው ጋር እኮ አይኖርም አይደል? በዛ ላይ ትዳር ከፋሚሊ ጋር ተጠግተሽ ጥሩ አይደለም። እህቶችም አሉት በዛ ላይ እናቶች ድሮ ቡና ይዞላቸው የሆነ ብርቱካን ይዞላቸው የሆነ ነገር ይዞላቸው ቢመጣ ከሆነ ዛሬ ለሚስቱ ካመጣ መቅናቱ አይቀርም። ቅድሚያ ለኔ ነው የምትለው ብዙ እናቶች ማለት ነው። አሉ ጥሩ እናቶች ደግሞ ሂድ ወደ ሚስትህ የሚሉ አሉ። ግን በብዛት ያየ ነው በተለይ በእኛ ሀገር ላይ እናቶች ቅናተኛ ናቸው። ስለዚህ ትዳር ከቤት ውጭ ነው መሆን ያለበት። ምንም ምክንያት ማስረጃ አያስፈልገውም። ይሄ እንኳን ገንዘብ ያለው የሌለው ራሱ ጥሬ ግሬ እኖራለሁ ብሎ ነው መውጣት ያለበት። እናትና ሚስት አይስማሙም፣ አንድ ላይ አይኖሩም። እኔ መጀመሪያ ሳገባ ባለቤቴን ፋሚሊ ጋር እንዳታስጠጋኝ ነው ያልኩት። ከፋሚሊ ውጭ እኔ ማርቃለሁ አንተም ታርቃለህ ነው። አንድ ቀን ከፋሚሊ ጋር አስጠግቶኝ አያውቅም። ለዛውም አገር ለአገር የተራራቅ ነው እኛ የዚህን ያህል እንትና እህቴ ደግሞ ባለችው በጣም ቀድም ስናደድ ነበረ። ማን ነበረ ስሟ? ሳራ ውሽማ ሆናለሁ ብላ ከፈቀደች በኋላ እፈተዋለሁ አለች። ኦልሬዲ እኮ ውሽማ ስትሆን እኮ ፈታችሁ። ብሩክ ሪል ስቴት ይቅርታ፣ ሰላም በጣም ይቅርታ። ብሩክ ሪል ስቴትን ካለህ ናግባ። 2 ቀን ነው የቀረው ለፋሲካ 500,000 ብሩ እንዳይቀርባት 2 ቀን ነው የቀረው እና ፕሊዝ ካለ አንድ ቁጥር ጻፍና ሞዴሬተሮች አስገቡትና ፎሎ ይደረግ ይሙላላት። 2 ቀን ብቻ ነው ያላት። ማሚ ሴንድ ፍላወር ኦር አንድ ቁጥር ጻፍ። ቴንክ ዩ። አው ሰላም እየቀጥይማ። እሺ ማሪ እና ሲጀመር ኦልሬዲ እኔ ውሽማ ሁኜ ከፈቀድኩለት እናቱ አምጥቶ ለሚድሩት ሚስቱ ፍቃደኛ ነኝ። ኦልሬዲ ውሽማ ወደ ውሽማ ወረድኩት እኮ ነኝ አይደል? ውሽማ መሆን ይመረጥኩት። ስለዚህ በኋላም ከሚስቱ በኋላ እኔ ጋር ይመጣል ብዬ መጠበቅ አይቀርም። ምክንያቱም ውሽማ ነኝ። ያን ነገር ተደብቄ እንድኖር ፈቅጄለታለሁ። ስለዚህ ያ ማናሳራህት ያለችው ቶታሊ ተሳሳተ ነው። ለሴት ልጅ ለክብሯም አይመጥናትም። እሱም ይንቃታል ይሄን ነገር ገና ስትፈቅድለት ማለት ነው። በዛ ላይ ደግሞ ይገርመኝ ፈቀደች አይደለ? ከዛ ልክ እናትየው እንዳይረገምባት ባሏ ውሽማ መሆን ፈቅዳ ከዛ እሺ ታዲያ እናትየው ወንደላጤ ሆነ ከድሜ ልክ እንድትኖር ስለማልፈልግ ልዳርክ ቢሉትስ ረግመሃለሁ እሺ ብለህ ካላገባህ ቢሉትስ ስላለ አይ የዛኔማ ፈታዋለሁ እንዳያገባ። ፈታዋቸው እኮ መጀመሪያ እኮ ፈታችሁ። በድብቅ ውሽማ ሆና ሚስት የሆነች መስሏታል። አይደለችም። ኦልሬዲ ፈታዋለች። ስትፈቅድለት በድብቅ ስትፈቅድለት እኔ ሲጀመር በድብቅም አልፈቅድለትም፣ እንዲመጣም አልፈቅድም። ከመጣ እያወቁም ነው መምጣት ያለበት። እኔ ሚስቱ እንደሆንኩኝ ነው መታወቅ ያለብኝ። እንዴ የኔ ክብርስ እኔስ እሳቸው ኦልሬዲ የሚበቃቸው ኑሮ ኑሮዋል አይደል? ህይወታቸውን ኑሮ ሴትዮ እኔስ እሳቸው የኖሩትን መኖር የለብኝም? ያን ክብር ማግኘት የለብኝም? ቢገባቸውማ ኦፍኮርስ ቢገባቸው ክብር የሚለው ነገር ደግሞ አለ። ያ እሱ እንዳይጎዳ እኔ አልጨቀጭቀውም። እናትን ጥለህና ልለውም። ግን እኔ የራሴን ውሳኔ ወስናለሁ። እሱም የራሱን ውሳኔ ይወስናል። ወይኔ ግን ይሄ ፍቅር እንዲለያዩ ወይኔ ፍቅራቸውን ብታይ ይመጣል። በእውነት ይከተላታል። ይመጣል። እናቱን ትቶ ይመጣል። ለጊዜው እናቱ ጋር ሊቀመጥ ይችላል። በኋላ ግን እሷ ከሱ ልክ ስትርቅ ከሷ ያጣውን ነገር ሲያይ ተንገብግቦ እናቱ ናት። ቆርጣ ትጥለውም። ረግመሃለሁ ብትል ምንም ብትል እናት ነች። ገብቶሻል? ይሄ አፍ ነው። ዝም ብሎ ብዙ እናቶች እንደዚህ ይላሉ። ሰላምዬ ራሱን ያጠፋ ሰው እንዳለ ታውቂያለሽ? ሚስቱና እናቱ አስጨንቀውት ከኔ ምረጥ እያሉ እየተጨቃጨቁ እኮ ሰውየው ጠንካራ አይደለም። ሀቡ ሰውየው እኮ ነው። እሱ እኮ ጠንካራ ስላልሆነ እኮ ነው። እሱ እናቱንም አምኗት ስለፈራት እኮ ነው። ገብቶሻል? አንድ ያልተቀበለው ነገር አለ። ሚስት ልክ እናት ናት ብሎ እንደተቀበለው ሁሉ ሚስት ናት፣ የልጆቼ እናት ናት ብሎ መቀበል አለበት። እንዴ ልጆቹ ቆይ አንዷ ሚስቱ ናት ሳራ ናት። ሳራ ብላ በፌክ አካውንት የገባችው እናትየው ናት አለ። ወይኔ ጉዴ! ቅድም እኮ እናት ትቀድማለች ብሎ ሲኮምቱ ራሱ እየተናደድኩኝ ነበር። እናት አትቀድም፣ ሚስት ነው የምትቀድመው። ስንት ለባም እናቶች እኮ አሉ ሚስትህን ውደድ የሚሉ። እናቴ ትሙት ቅድሚያ ለሚስትህ ይላሉ። እና እኔ እንደራሴ
ወንድ ልጅ ቢኖረኝ ለልጆቼ የማስተምረው ይሄን ነው። ቅድሚያ ከኔ በፊት እኔ እንደ እናት ይውደደኝ እንጂ ሚስቱን እንዲወድ ነው የምመክረው። ምክንያቱም ሚስቱ እንድትወደው ስለምፈልግ፣ ፍቅር እንድትሰጠው ስለምፈልግ ነው። እኔ ልክ እንደ ልጄ ሁኜ ፍቅር ምሰጣት እሷን። እኔ ሰልፍሽ ሁኜ ካሳየኋት እኮ ፍቅር ሲያልቅ እኮ እሷ ትብስበታለች ለማሰቃየት። ታውቂያለሽ አይደል? ሴቶች ፍቅር ሲያልቅብን በጣም መጥፎዎች ነን፣ አካኞች ነን። አብረን የተኛ ነው አንመስልም፣ በጣም እንጎዳለን። ስለዚህ እናትየዋ ስማርት አይደሉም። መጀመሪያ ለልጃቸው አላሰቡም፣ በጣም ሰልፍሽ ናቸው። እኔም ልጄ የሚመቸውን መንገድ ነው የምመርጠው። በቃ ልጄ እንዲደሰት ነው የምፈልገው። ልጄ እንድታሾፍበት፣ እንድትቀልድበት፣ ቡሊ እንድታደርገው፣ ከኋላው ቺት እንድታደርግበት ስለማልፈልግ፣ በልጄ መኩራት ስለምፈልግ ቅድሚያ የልጄን ቦታ ነው እድል የምሰጠው እንደ እናት። እና ቆፍጣና ማድረግ አለብሽ ልጅሽን። ምክንያቱም ቆፍጣና ወንድ ማለት ሚስቱ የምታከብረው ቆፍጣና ወንድ በትክክል ያ ወንዶች አስተያየት ይስጡበት እያሉ ነው ኮመንት ላይ። እሺ ከታውጋዋለ አረ ሀቡዬ ሶሪ፣ እዚህ ጋር ቅድም ኮንግራ ምናምን ሲሉ ሰማሁ። እርጉዝ ነሽ እንዴ? አዎ። እሰይ በእውነት እስኪ በእውነት በይ። ችግሩ እኔ በጣም ስለምቀልድ ሰለሽ እኮ እኔ አላምንሽም እኮ ሀቡ። እኔ እኮ በእውነት በይ። ትናንት ጠፍተሻል ለነገሩ። ትናንትና ትንሽ አሞኝ ዛሬ ጧት ሐኪም ቤት ስሄድ እርጉዝ ነሽ ተባልኩና ቅድም የሆነ ነገር ቃል ገባው። የዛሬ 4 ወር ጾታ ሲታወቅ ወንድና ሴት መንታ ጤነኛ ልጆች ከሆኑ 1 ሚሊዮን ብር ልለግስ ቃል ገባው ለታመመ ሰው መታከሚያ። ይሄ እውነት ነው። አሁን እውነት አምነንኩሽ እንደዚህ ቃል ገባው። መንታ ወንድና ሴት ጤነኛ ልጆችን ፈጣሪ ከሰጠኝ 1 ሚሊዮን ብር ለግሳለሁ። ይሰጥሻል ነው ኢንሻአላህ። እንኳን ደስ አለሽ አቡዬ። ላውጋው ቀጥል እንዳላቆረፍ 40 ሳልገባ ከሰጠኝ ፈጣሪ። እሺ በመጀመሪያ እንኳን ደስ ያለሽ አቡዬ። ወላዲተ አምላክ በመቀነቷ ተዳብሰሽ የእርግዝናሽን ጊዜ ታቅልልብሽ። እሺ አሚን አሚን። እሺ ስለ ልጁ ስለ ታሪኩ ከሆነ እናትየው የማንንም እናት እየዘለፍኩኝ ሳይሆን እንደዛ አይነት እናቶች ናርሲስት ይባላል። ያ ማለት የራሳቸውን ጥቅም ወይንም ፍላጎት በልጆቻቸው ላይ የሚያደርጉ እናቶች ናቸው። አሁን ምሳሌ እሳቸው ከልጁ ምንን ይጠቀማሉ? የቤቱን አባወራነት ሚና ይጫወታል ወንድ ልጅ ስለሆነ። ያንን ጥቅም ማጣትም የማይፈልጉ እናቶች አሉ። ገብቶሻል? ቤቱ ቢንኳኳ ምን የሚል ሁሉ ነገር። ነገር ግን እንደ ወንድ ልጅ እሷ ወሰና መውጣት አለባት። ከወሰነች በኋላ ግን እሱ መወሰን አለበት። እኔ ይቅርታ አድርጊልኝና አንድ ወንድ ቤተሰብ በልጅ ላይ እስከ 18 ዓመት ኃላፊነት አለበት። ከዛ በኋላ ምንም የለም። ቀጥ ብሎ ምንም አይኑን ሳያሽ ቀጥ ብሎ መውጣት አለበት ብዬ ነው የማምነው። ምንም የሆነ እንትንን ራሱ የለውም፣ ድርድር የለውም። ያው ጋር ካልሰማከው ታሪኩን በአጭሩ ልገርብልክ። እናትየውን ጥሎ ያልወጣ ምክንያት እሱ እናትየው ያለ አባት አሳድጌክ ደረቅ ጡቴን አጥብቼ ድሮ በፊት በእሱም ሲያሳድጉ 5 ልጆች ሲያሳድጉ 4 ሴት 1 ወንድ ድሃ ነበሩ። አሁን የራሳቸው ቤት አላቸው። 3 የሚከራይ ሰርቪስ ቤት አላቸው። አንዱ በ15,000 ነው የሚከራየው። 30,000 በወር ያገኛሉ። እሳቸው ቁጭ ብለው ቤት ውስጥ ምንም ወጪ የለባቸውም። ልጆቻቸው እንዳለ ስራ ያላቸው ናቸው። በፊት በችግር አባታችሁ ሞቶብኝ በችግር እናንተን አፈርድሜ በልቼ አሳድግ ያለው። ስለዚህ እዳዬን ክፈሉ እኔም በመታዘዝ። በፊት እናንተን ለማሳደግ የከፈልኩትን ዋጋ አሁን እናንተ ክፈሉ እኔ የምላችሁን ብቻ በማድረግ ነው የሚሉት። ሴቶቹ 3ቱ ሴቶች ከ4 ሴቶች አንዱ አግብታ ወጣለች። 3ቱ ሴቶች ኮፒ እናታቸውን ባህሪያቸው ተምሮ እንዳልተማረ ናቸው። እና እሱ እናትየው ሰርቪስ ቤት አግብተኑ በስተርጅና ጥለኛ ትውጣ ብለው በሽማግሌ ባጎቶቹ በምን አስለምነውት ነው ያልወጣበት ምክንያት። እናቴ እንደዚህ እየለመነችኝ ወጥቼ አይቀናኝም ብሎ ፈርቶ እንጂ የራሱ መተዳደሪያ ያለው ሰው ነው። እሱን ሰምቼሻለሁ። የራሱ መተዳደሪያ እንዳለው ሞባይል ቤት ምናምን እንዳለው ሰምቼሻለሁ፣ መኪናም እንዳለው። ግን ምን አለ መሰለሽ በጣም የምጠላው በእኛ ማህበረሰብ እኔ ልጆች አሉኝ። ግዴታዬ ነው ወደዚች ምድር እስካመጣናቸው ድረስ ፈልገው እስካልመጡ ድረስ እስከ 18 ዓመት የማሳደግ ግዴታሽ ነው። ይሄ ውለታ አይደለም። ገብቶሻል? ያው የ90% 99% የኢትዮጵያ ማህበረሰብ ደሃ ነው። ስለዚህ ሁሉም ለፍቶ ጥሮ ግሮ ነው። እኔ እናቴ ያላባት ነው ያሳደገች ምሳሌ። ነገር ግን በሱ ሰናሪዮ ላይ በሆን
እናቴ እኔን ህይወት አትኖርም። ከዛ በኋላ ደግሞ የሚመጣው ልጅስ ያላባት የሚያድገው ገብቶሻል። በአብዛኛው ጊዜ ምንድነው ወንድ ልጅ በእናቱ ብቻ ሲያድግ የእናት ፍቅር አለ ገብቶሻል። ጥለሻት መውጣት አትፈልጊም፣ እሷ መንከባከብ ትፈልጊያለሽ፣ ምን ትያለሽ። ነገር ግን ያንን በውጭ ማድረግ ይችላል። ሙሉ ለሙሉ አባንድድ አድርጎ የራስሽ ጉዳይ ብሎ አይደለም እኮ ይሄ ሰው የሚወጣው። የልጅነት ሚናውን በውጭ መጫወት ይችላል፣ ሰው መቅጠር ይችላል፣ አቅሙ አለው ገብቶሻል። ዘበኛ በር ላይ ማስቆም እንዲኖራቸው ማድረግ ይችላል። ተላላኪ ሰው ማስቀጠር ይችላል። እህቶቹ አሉ በዛው ልክ ደግሞ ገብቶሻል። ስለዚህ ለሚመጣው ልጅ ከዛ በኋላ ደግሞ በአብዛኛው እናቶች የልጅ ልጅን በሚያዩበት ሰዓት ላይ ልባቸው ይራራል። ስለዚህ አንተ በሱ ቦታ ብትሆን እናትህ እረግምሃለሁ እያለችህ ብሞት መቃብሬ ላይ እንዳትቆም እያለችህ ሚስትህን መርጠህ ትወጣለህ። ምን አለ መሰለሽ ቅድም እያልኩ ሀቡዬ ለእናቴ አይደለም በዚች ምድር ላይ የሚኖረው ወደዚህ ስመጣ እና ይቅርታ ማኒቃት የሚታረጁ ይባሉ እየተቆራረጥክ ነው ላውጋው። እኔ እያወራሁ አልነበረ ማኒካ ጋር ኤኮ ስለነበረ ነው ሚዩት አድርጊው ቢያን። ኦኬ ሚዩት ይኸውልሽ አሁን እኔ ያላባት ነው እናቴ ያሳደገች ገብቶሻል። በሱ ተመሳሳይ ህይወት ላይ ማለት ነው እንደዛው ሁኜ ልንገርሽ ልጅ እሷ ወደዚህ ምድር ስታመጣኝ እስከ 18 ዓመት ልታሳደገኝ ሳልፈልገው ነው ያመጣችኝ። ፈልጌው አልመጣሁም ወደዚህ ምድር ላይ። ከ18 ዓመት በላይ በኋላ ግን እኔ ራሴ ፈልጌ ነው ከዛ ቤት ያልወጣሁት ገብቶሻል። ማንኛውም ሰው የሚሆነው ማለት ነው። ግን እሷ ወደዚች ምድር አምጥታኝ ለፍታ ደክማ አኑራኛለችና እዚህ ጋር ደግሞ ልጄን ያላባታ ማደግ አለበት ማለት እኮ ነው ገብቶሻል። እዚህ ጋር ልጁ ምን አይነት ፍቅር ሊኖረው ነው ይሄ ልጅ ለአያቶቹ ለአክስቶቹ እንዲሁም ደግሞ ለራሱ ለገዛ አባቱ። ከዛ በኋላ ደግሞ ወደፊትስ ምን አይነት ባል ነው የሚሆነው? ምክንያቱም የአባት ፊገር ያስፈልጋል ለወንድ ልጅ። እናት 40 ለፍታ አጠራግራ ብታሳድገውም ወንድ አድርጋ ታሳድገው ገብቶሻል። የወንድ ፍቅር የአባት ፍቅርና የእናት ፍቅር ይለያያል። እናንተ ልባችሁ ሩሩ ነው። አባት ዲሲፕሊን ያስተምረዋል። ስለዚህ ያለ ምንም እንትን ይሄ ጥያቄ ራሱ መግባት የለበትም። እናቱን በሽማግሌ ያው ባህላችን ነው። በሽማግሌ ቄስ ይዞ ሙስሊምም ከሆኑ ሼክን ይዞ ወስዶ ማስረዳት በሁሉም ሞክሯል። አሁን የመጨረሻው ደረጃ መምረጥ ላይ ነው። ስለዚህ ትወጣለህ ወይ አንተ ብትሆን? ጥያቄ አለኝ። ከዛ ቀጥሎ ትወጣለህ አትወጣም? እወጣለሁ ሙሉ ለሙሉ። ኦኬ ከወጣክ በኋላ የሚደርስብህን ጫና አስበኳል? አጎቶችክ፣ ዘመድ አዝማድ፣ ጎረቤት አንተ ለሚስትህ ብለህ እናትህን ጥለህ የወጣህ ወልዳ ያሳደገችህን ጡቷን ያጠባችህን እናትህ ጡቴን ይዤ እረግምሃለሁ እያለችህ ከሞትኩ መቃብሬ ላይ እንዳትቆም ብላ ያለችህን እናትህን ለሚስት ብለህ መርጠህ ወጣህ እያሉ የሚደርስብህን መገለል፣ ከዘመድ አዝማድ መገለል፣ ከጎረቤት ጫና አስበህ አምነህ ተቀብለህ ወጥተሃል። ሚስትህን መርጠህ እወጣለሁ። ለምን መሰለሽ ሀቡዬ እናቴ የእውነት ለእኔ ደስታ የምትኖር ከሆነ የኔም ምርጫ ታከብርልኛለች አይደል? አንድ እናት ለልጇ ደስታ እኮ አፈር ግጣ አፈር ደሜ በልታ እኮ ነው የምታሳድገው አይደል? እነሱ ሳይመገቡ ምግባቸውን የሚሰጡን እኮ ናቸው እናቶች አይደል? ስለዚህ እናቴ ሰልፊሽ ካልሆነች ራሷን ወዳድ ካልሆነች የኔን ደስታ ልጅህን አሳድግ አንተ ያላባትን ያደግከው አንተ ደግሞ ጥሩ አባት ሁን ብላ እንደመመረቅ አትወጣም ከቤቴ ካለች ይቅርታ አድርግልኝና ራስ ወዳድ ነች። ለራሷ ጥቅም እንጂ ለእኔ ጥቅም አይደለም እያየች ያለችው። እኔ ከቤት እንዳልወጣ የምትፈልገው ቅድም እንደነገርኩሽ ናርሲስት በዴፊኒሽኑ ምንድነው መሰለሽ? አንድ ወላጅ የራሱን ጥቅም የሚያስቀድም ከልጆቹ ዋጋ እያስከፈለ የልጆቹን ዲዛይር የሆነው ዲዛይር የሚፈልጉትን ነገሮች እነሱ መኖር ስላልቻሉበት ገብቶሻል። አሁን የእናትየው ጥቅም እንደነገርኩሽ አባወራ ቤት ውስጥ ይፈልጋሉ። እልህ ደግሞ አለመጠቃት ማለት በሚስትየው ተሸነፍኩ ቢወጣ በሚስትየው እንደተሸነፈች ነው እናትየው የምታስበው አይደል? አዎ በሚስቱ እንደተጠቅልሁ ግን ምን አለ መሰለሽ ያለህ ሁለቱንም ነው እንትን የሚያበላሸው። አሁን እሱ ራሱ ነው ግን ደግሞ መወሰን ያለበት። ልጅቷ አይደለች። ልጅቷ ከሆነ ቅድም ሀበሻ እንዳለችው ወደፊት የሆነ ነገር ሲጣሉ ምን ሲሉ ልክ እንደ ዌፐን አድርጎ ይጠቀምበታል። አንቺ እናቴ ለአንቺ ብዬ ጥቼ ወጥቼ እህቶቼ ጋር የማልነጋገረው በአንቺ የተነሳ ነው እያለ የሆነ እሷን ዝቅ የማድረጉ ሞራሏን እንዲየጎዳ
ሊያኖራት ይችላል። ገብቶሻል? ስለዚህ ራሱ ወስኖ እማዬ ልጅ ወደዚህ ምድር እያመጣውኝ ነው፣ ስለዚህ ትዳሬ ነው፣ ትዳሬን ካላከበርሽ እንዴትነት ነው እናትነት? እናትነት እኮ ማለት እኮ የልጇን ደስታ የምትሻ ነች አይደል እንዴ? ሌላ ነገር እኮ አይደለም። ከራሷ ጥቅም አሳልፋ ለልጇን እኮ የምትኖር እናትየው ሰልፍሽ ባይሆን እኮ መርቀዋቸው በቃ በቤቴ እየመጣችሁ ብለው እኮ ልጅቷን ማራስ ያርሷት ነበር እኮ ልትወልድ ስትል። የእናትነት ተግባር እሱ አይደለ እንዴ? አንቺ ሴት ልጅ ወንድ ልጅ አለሽ፣ ካገባ በኋላ አያት ስትሆኝ ልጆቹን አንቺ አለች የምትንከባከቢ። እስከነ ምርቃቱ እኮ የልጅ ልጅን ለማየት ያብቃችሁ ተብለው እኮ ነው አይደል የሚመረቀው ትልልቅ ሰው አይደል? ልጅሽን እንኳን አትበይም፣ የልጅ ልጅሽን ለማየት ያብቃሽ ነው የምትበይው። ስለዚህ እኒህ እናት ይሄንን ቻንስ አግኝተው እንዴት ነው የሚያበላሹት? በራስ ወዳድነት ካልሆነ በስተቀር። እሱ መወሰን ከበደው። እሷን በድብቅ መገናኘቱ ሰለቻት እንደውሽማ። እሱ መወሰን ከበደው። እናቴ ብትሞትስ? ደም ግፊት አለባት። ደሟ ከፍ ብሎ ጸጥ ብትልስ? እኔ ከወጣሁ በኋላ እንዴት ነው የምሆነው? መገለሉን በዘመድ አዝማድ እንችለዋለን ወይ በሚላቻት እሷ ትጨነቃለች። ካልወሰንክ አትምጣ እኔ ጋር በቃ አትምጣ ካልወሰንክ። ላይ ደግሞ ያለው ጥፋት ምን መሰለሽ አቡዬ፣ ልጅቷ ጋር አመት ከምናምን ከሱ ጋር ስትቀመጥ እነዛ ፋሚሊ እንደማይወዷት እያወቀች እኔ ታዘብኩት ማለት ነው። ለምን ማርገዝ ተፈለገ? አለማርገዝ ትችል ነበረ። ገብቶሻል? አሁን አጣብቂ ውስጥ አትገባም ነበር። ኦልሬዲ እነዚህ ሰዎች እንደማይወዷት፣ እንደሚያሳብዷት፣ እንደዚህ እንደሚያረጓት እያወቀች ለምን አረገዘች? አትሊስት እስኪወዷት ሰላምዬ፣ እሱ እኮ መልአክ ነው። እንዴት እንደሚወዳት እኮ እስኪወዷት ተጠብቃ እግሯን መግባቱ ላልቀረ እዛ ቤት ኦልሬዲ ወስና ገባች አይደል? ባሏን ወዳ እስኪወዷት ደግሞ መጠበቅ ነው። እንደዛ ከሆነ አልወደዷትም። የወሰነችው እሷ ናት አይደል? ስሜቷን ስትነግረኝ እያለቀሰች ነው የነገረችኝ። አንድና አንድ በጣም ተለማመጥኳቸው፣ መሬት ሆንኩላቸው። እንዲወዱኝ ያላደረግኩት ጥረት የለም። እንደሰራ ይወዱኛል ብላ አስባለች። ግን አለች እሱ ለእኔ ያለውን ፍቅር ሲያዩ ነው የጠሉኝ አለች። በቃ ሳረግዝ ደግሞ ይወዱኝ ይሆናል ብላ ነው አይደል? እንደዛ ይሆናል ያስረች። ይኸውልሽ እየበላን አለች፣ ሳሎን ላይ እየበላን ሲያጎርሰኝ ይገላምጡኛል፣ እህቶቹም እናቱም ይገላምጡኛል አለች። ሲያጎርሰኝ ግንባሬ ምናምን ሲሰማኝ እኔ ስንት ያልኩት አትሳመኝ፣ እነሱ ፊት አትሳመኝ፣ በቃ እነሱ ፊት ምንም አታጉርሰኝ፣ አርፈ ብላ አትሳመኝ አልኩት። ሁሌ ልክ ቤት ሰርቪስ ቤት ሲገባ አለች ትልቁ ቤት ሄዳል መጀመሪያ እለዋለሁ አለች። ገና በሩን ከፍቶ ሲገባ ትልቁ ቤት ሄደካል መጀመሪያ እለዋለሁ። ሳይሰማኝ ገና ሂድ መጀመሪያ እዛ ትልቁ ቤት ሰላም ብለካቸው ነው። ለምን ሽማግሌ ተሰብስበው እናትዬ የተናገሩት በፊት የግቢ በር ቁልፍ ክሽክሽ ሲል ወዲያው ኮቴው ወደ ትልቁ ቤት ወደ ሳሎን ነበረ። አሁን እቺን ካመጣ ጀምሮ እቺን ነው የሚሏት የነቀታቸው ንቀት። አሁን እቺን ካመጣ ጀምሮ ቀጥታ ወደ እሷ ነው። እኔ ኮቴውን ስጠብቅ እኔ ሳሎን አሁን በሩን ከፍቶ ይገባል ብዬ ስጠብቅ እሱ ሄዶ ሚስቱ ጉያ ውስጥ ይወሸቃል። ይሄን ነገር አጥተው ስለኖሩ የባልን ነገር አጥተው ስለኖሩ አሁን እሷ እንድታገኙ አልፈለጉም። ችግራቸው እሷ ናት። ባላቸው በጊዜ ስለሞተባቸው እሱ ለእሷ ስፍስፍ እንዴት እንደሚሆንላት እንዴት ምን ከስር ከስር ዋትር መጠመጣለክ ይሉታል። ይችን ስትገባ ይከተላታል ወገቧን አይደለም። ሀቡ ምን መሰለሽ፣ ይቅርታ አድርጊልኝና አሁን ልጁ እንደ ባል ነበር ቤት ውስጥ እንደ ባል ስልሽ እንዳባወራ ነው ለእሳቸው። ከውጭ ሲመጣ አሁን አንቺ እንዳልሽው ማንም ስለሌለ እሳቸው ጋር ነው ሄዶ የሚደበቀው። ምግቡም ለሱ ነው የሚቀርብለት። የበዓልም ሰዓት ፈረሰኛ ለሱ ነው የሚቀርበው። ምንም ገብቶሻል። ያንን ሴትዮዋ ምን አድርገውታል? በቃ ሊያብል አድርገውት ያንን ነገር መጠቀም ፈልገዋል። እንዲያጡት አይፈልጉም። ገብቶሻል። ያ ነገር ደግሞ ለሱ ይጎዳዋል እንጂ አይጠቅመውም። እኔ ይቅርታ አድርጊልኝና በጣም ይቅርታ። ልጁን ከታች ልትኖር ትችላለህ። ሚስቱን በስነ ስርዓት አሁን ሀቡዬ አንቺ እንደምታወሪ የሚሰፈሰፍላት ቢሆን አይኑን ሳያሽ ይወጣ ነው። እኔም እንደዛ ነው የምለው። በጣም ይቅርታ። እንደዚህ ያለችው ማየት እንዴት እንደሚሆንላት ተደብቆ ይሄዳል። እየመጣሁ ነው ላይሽ እንዳትመጣ እያለችው እምቢ ብሎ ኦኬ፣ ሞባይል ቤቱን በሰራተኛ አስጠብቆ ይሄዳል። ያገኛታል። ኤቭሪዴይ ሳያተ ምግብ ገዝቶላት ይዞላት ይሄዳል። ማታል ያቅፋታል። በጣም ነው ፍቅር የሚሰጣት። ግን
እናቱ ላይ መቁረጥ መወሰን አቃተው። ሁል ጊዜ የሚለው ምንድን ነው? ወይኔ እሺ ነው ቆርጬ ከወጣው እቺ ሴትዮ የሆነ ነገር ብትሆንስ እንዴት ነው የምቋቋመው? የዘመድ አዝማድ የጎረቤት ወቀሳ እንዴት ነው የምቋቋመው? ምን ያደርግለታል ጎረቤት? እሱ ይኸውልሽ ሰላም የእሱ ማማስ ቦይ ነው። ገብቶሻል? ያ ማለት በቃ ከእናቱ አይወጣም። እንደዚህ የልጁ አስተዳደግም ችግር አስተዳደጉ ነው። እናትየው ወንዳርገው አላሳደጉትም። ገብቶሻል? በጣም ብዙ እናቴ ብዙ መስዋዕት ከፍላኛል ስታሳድገኝ። በጣም በእህቶች ይኸውልሽ በእናትና በአራት እህቶች ተንከባክቦ ነው ያደገው ልጅ እኮ። አባወራው እሱ ሳይሆን የነበረው እዛ ቤት እናትየዋ ናቸው። አባወራም እማወራዋም ሁሉም ሴትየዋ ናቸው። ስለዚህ ሰውየው ከእናቱ ቁጥጥር ውስጥ ቃል መውጣት አይችልም። የእናቱን ቃል እንደ እግዚአብሔር ቃል ነው የሚያከብረው። እናቱ ያወራችው ሁሉ ትክክል ነው ለሱ። ገብቶሻል? ስለዚህ ለዛ ነው የከበደው። አሁን አስተዳደግ ላይም ችግር ስላለ ነው እንጂ ወንድ አድርገው ቢያሳድጉት እናቴ አንቺ ራስሽ ኑሮሻል፣ ከዚህ በኋላ ኑሬን ልኑርበት ነው የሚለው። የሚገባሽን በውጭኛ አረጋለሁ፣ እከፍላለሁ፣ ሁሉን ነገር አረግልሻለሁ ይላል። የተቀረው ግን እሱ እዛ ቤት መሆን እንደዛ ያስደረገው ኦልሬዲ ይሄ ልጅ ለእናቱ ስቲል ህፃን ነው። እኔ እንደዚህ አይነት አቡዬ ቡና ስትመርቂ ካሁን በኋላ እንደነዚህ አይነት ነርሰሲስት የሆኑ እናቶች ቅናተኞች በጊዜ ሄቨን ቢሄዱልን። ሴቶች እኮ ወደው አይደለም ቤተሰቡን የጨረሰ ባልስጠኝ የሚሉት እኮ ሴቶች ወደው አይደለም እኮ። በጊዜ ወደ እኛን ሳያዩ ሚስት የሚባለውን ነገር ሳያዩ ወደ መንግስተ ሰማያታቸው ቢሄዱ እነሱም ኃጢአት እንደዛ ሳይሆን ሲሆኑ እኮ ነው ያለችው። ጥሩ እናቶች በሙሉ አይደለም ክፉ እናቶች ለልጆቻቸው የሚቀኑ ምቀኛ፣ ትዳር የሚያበላሹ ገብቷል። አንድ ይኸውልህ እግዚአብሔር የፈቀደልህ ሜቢ አሁን ያለችው ሴት ልትሆን ትችላለች። እናትህ ስታበላሽብህ ከዚህ በኋላ የምታገባት ሴት ላንተ ላትሆን ትችላለች። የመጀመሪያው አሁን እግዚአብሔር የፈቀደልህ በራስ ስህተትና በፋሚሊ ስህተት ግን ያችን ሰው አጣሃት፣ ሌላ ሰው ወሰዳት። ገብቶሃል? የልጅቷንም ህይወት ነው ያበላሹት፣ ያንተንም ህይወት። ግን ምን አለ መሰለሽ ሰላም ይቅርታ አድርግልኝና እናትየውም ናርሲሲስት ብትሆንም ዋናው ሚናው ማንጋነው ልጁ ጋር እሱ የውሳኔ ልጅ አይደለም። ገብቶሻል? ምክንያቱም ማቹሪቲ ሌቭሉ አርባብ የራሱ ቢችል ምንም መወሰን የማይችልበት ሚስቱን ከእናቱ በላይ ስናት ትዳር ላይ ደግሞ ስትገቢ ሚስቴነች ቅድሚያ የምትመጣው፣ ከዛ ልጆች ናቸው፣ ከዛ ቤተሰብ ነው የሚመጣው አይባልም። ደነዝ እያሉኝ ነው። እኔ ወደዳትም ጠላት ሶፊዬ ብያለሁ። ባለቤቴ እናት አሉ የሉም በህይወት አጣርቼ ነው የገባሁት። አሉ ሲባል ደግሞ አትሊስት በጣም አርቀህ አኑረኝ ብዬ ርቄን ይኖርኩት። ይኸው በህይወት እስከነበሩ ድረስ በፍቅር በሰላም መርቀውኝ ወደውኝ ነው የተዳርኩት። ምክንያቱም እኔ አልፈቀድኩም እዛ ቤት ለመግባት፣ እነሱ ቤት በውጭ ሲያኖረኝ ወደውኝ። ሰላም አቋምሽን ከዚህ በፊትም በሌላ ታሪክ ውይይታችን በጣም ቆራጥ ነሽ። ቆራጥ ወንድሞቼ አልኩሽ እኮ ወንድሞቼ አሜሪካ መጣኋቸው። 2 ወንድሞቼ ባለቤቴ እስኪደነቅ ድረስ ቤት ያላስገባኋቸውም በውጭ ቤት ተከራይቼ ነው ያኖርኳቸው። ጀግና ማይጌታ እኔ አልኩሽ እኮ እንኳን ባለቤቴ አይደለም የራሴ ፋሚሊ ቤቴ ውስጥ ገብቶ አይቀመጥም። ለእንግድነት ይመጣል። 1 ወር ምናምን ተቀምጦ ተዝናንቶ ሊሄድ ይችላል። ሀቡዬ ክብሪት እንትን እየላከች ነው። አስገቢያት እሺ። እናት እኔ ቤት ግን ዝፍ ብለው እንዲቀመጡ አልፈቅድም። ለባሌ ቆራጥነትሽን በሌላም ታሪክ ውይይት ላይ ምን አይነት አቋም እንዳለሽ አይቻልም። በጣም አቋምሽ አይመቸኝም እንደዚህ። እኔ ባሌ ልጆቼ ብቻ ነው አንድ ቤት ውስጥ መኖር ያለብን። አለቀ። እሺ እሷ ቦታ ብትሆኚ እንዲህ እያፈቀርሽው እናቱ በሽማግሌ በዘመድ አዝማድ ጥለኸኝ አትውጣ ልጄ ይኸው ሰርቪስ ቤቱን ኑርበት እያለችው እባክሽ እናቴ እንዲህ እየለመነችኝ ጥያት መውጣት አልቻልኩም፣ እባክሽ ገብተን እንኑር ቢልሽ እንዴ ብለሽ አልገባም። በመጀመሪያም አልገባም። እኔ ነገርኩሽ እኮ ሲጀመር ባለቤቴ ስለኔ ቢያወራሽ ትስቂያለሽ። ራሱ ስንተዋወቅ እናት አባት አሉ ምናምን ብዬ አጣርቼ ነው። አዎ ሲለኝ የት ይኖራሉ እንደዚህ፣ አንተ የት ትኖራለህ እንደዚህ፣ ያን አጣርቼ ነው የገባሁት። ከዛ ስገባ ደግሞ ማለት ነው አብረን እንደማንኖር በሆነ ምክንያት እኔ ቤት ገብተው እንደማይኖሩ። እናትህ ከታመሙ አልኩት አስታምማለሁ፣ እንደ እናት ቤቴ ቢመጡም አስገባለሁ፣ አስታምማለሁ። ከተሻላቸው በኋላ ቤት እስከነበራቸው ድረስ ከዚህ በፊት የራሳቸው ኑሮ ነው፣ በውጭ ነው የምንረዳቸው። ከኔ አላረለ አሁን አልጋ ላይ ካልወደቁ በስተቀር
በእግራቸው ቁመው የሚሄዱ ሰው ሰርተው የሚንቀሳቀሱ ሰው ከሆኑ ቤተክርስቲያን የሚሄዱ ሴት ከሆኑ በውጭ እርዳታ የምናደርገው ቤት ውስጥ አንድ ላይ አንኖርም አልኩት። ያ ቃል እሱም ጥሩ ሀሳብ ነው ያለው። ተስማምቶ ሁለታችን ተስማምተን ስለሚወደኝ ተስማማኝ። እኔም የራሴን ቤተሰብ ለእንግድነት ሊመጡ ይችላሉ። ቤቴ ገብተው እኔ ጋር ወር ሊቀመጡ ይችላሉ። ሳምንት ተቀምጠው ሊሄዱ ይችላሉ። ይሄ መጥቶ ሻንጣ ኮተቱን ይዞ መጥቶ ግን እኔ ጋር ደባል አንድ ቤት ውስጥ አንኖርም። እኔ ልጆቼ ነፃነት እፈልጋለሁ። እኔ አሁን ለምሳሌ አንዳንድ ጊዜ አለ ባልሽ ጋር በነፃነት የምታወሪው ልትቆጪው ትችያለሽ፣ ልትጮሂበት ትችያለሽ፣ ሊጮህብሽ ይችላል። ያ ፋሚሊ እኮ እዛ ሆኖ ሌላ እሳት ነው የሚጭርብሽ። ታውቂያለሽ እንዴት ብላ እንደስ ትናገርሃለች ይለዋል። በዛ ላይ ደግሞ በእናንተ ታርቃችሁ አትራስቶት ሁሌ በሆነ ነገር በተጨቃጨቃችሁ ቁጥር ትዝ ይልካል የዛኔ ሚስትህ እንደዚህ ያለችህ እያሉ አንድ እሱ፣ ሁለተኛ ደግሞ ወንድምሽም ቢሆን ደግሞ ለምን ዲስሪስፔክት አደረግሽ ለምን እንደዚህ ያለሽ ይልሻል። አንቺና እሱ እኮ ብቻችሁ ስትሆኑ እኮ ያልቋጠራችሁት ነገር አይምሯችሁ ላይ ነው የሚያስቋጥሯችሁ። ገብቶሻል? እንድትቋጥ እንደዚህ ነው እንዲህ ያለው እንደዛ ነው እንዲህ እኮ እንደዚህ እንድትይ ነው የሚያደርጉት። ስለዚህ እኔ 2 ልጆች አሉኝ፣ ባለቤቴ፣ እኔ 4 ያው 20 ዓመት ሊሆነን ነው። ማንም ሰው ቤታችን አይገባም፣ አብረን ነው የምንኖረው። አለቀ። እኔ አልፈቅድም፣ ሲጀመር አይመቸኝም። ጎበዝ ያቋም ሰው። እሺ ሞኒካ ይቅርታ ቆየንሽ። እሺ እናቴ ምን ተደጋግማ እያበራች ነበር። አውሪና። እሺ አቡዬ በመጀመሪያ እንኳን ደስ አለሽ። አመሰግናለሁ። አከብርሻለሁ፣ እወድሻለሁ። ያው 3 ነገር ነው ያለኝ፣ አብዛኛው እስማማለሁ። ማለት እሱ ቢወጣ ባይ ነኝ፣ ተስማምቶ ማለት ግን ሰምተሻላ ከወጣ ሊፈጠር የሚችለውን ነገር። ግን እንደሚገለል በእናቱ ብትሞት መቃብሯ ላይ መቆም እንደማይችል በሽማግሌ በዘመድ አዝማድ አስረግጣ እናቱ ነግረዋለች። ያ ግን እርግማን እኮ ዝም ብሎ መጥፎ ሴት ብትሆን ይደርሳል ብዬ አስባለሁ። ልጅ ጥሩ ልጅ ከሆነ እርግማኑ አይደርስም 100% ምናግርሽ ማለት እና እኔ አላምንበትም እርግማኑን። ማለት ልጅቷ ጥሩ ልጅ ናት፣ የቤተክርስቲያን ልጅ ናት፣ ምንም አላረገችም እና እግዚአብሔር ዝም ብሎ እርግማኑን እንትን ያደርጋል ብዬ ነው የማስበው። እና ቢወጣ ከተወለደ በኋላ 100% ሹር ይስማማሉ ልጁን ሲያዩ ማለት ነው። ባይስማሙስ በይሆናል ሳይሆን ይኸውልሽ አንቺ በእሷ ቦታ ብትሆኚ እሱን ምን ትይዋለሽ? እንደሰማሽው ታሪኩን ነፍሱ በጣም ተጨንቋል። ወይ ከእናቴ ወይ ከሚስቴ አልሆንኩ እያለ ነው እዚህ ጋር። እናትንም ለማስደሰት ሚስትንም ለማስደሰት እሱ በመሀል ቤት ነፍሱ ተጨነቀ። ገባሽ? በድብቅ ነው እያገኛት ያለው ሚስቱን፣ የገዛ ሚስቱን ልጁን ያረገዘችለትን እንደ ውሽማ በድብቅ ነው እያገኛት ያለው። ይሄ ደግሞ ለምንድን ነው? እነሱ እንዲያገኛት ስለማይፈልጉ። መጣ አንገቷን ደፍታ ሰጥ ለጥ ብላ እዚህ ቤት ትኖራለች ትኑር። ከዛ ውጭ ግን አንተ ይሄንን ቤት ጥለህ ከወጣ እኔ ያጠባው ክንጡቴን ይዤ እረግምሃለሁ። እንደገና ደግሞ መቃብሬ ላይ እንዳትቆም ልጅ አይደለህም፣ ያለ አባት ለፍቼ ደክሜ አሳድጌክ ለሴት ብለህ ጥለኸኝ ከወጣህ ልጅ አይደለህም ብለውታል። ሽማግሌ ሰብስበው፣ እናትየው ዘመድ አዝማድ ሰብስበው። ግን እኔ እንጃ ማለት መጥፎ ሰው ስትሆን ነው እኮ እርግማን የሚደርሰው። ልጅቱ እኮ ምንም አላጠፋችማ። እሷ እኮ ልጅ የምትረገመው እሱ እኮ የሚረገመው ማሪ እና ታዲያ በእሷ ምክንያት አይደለም የሚረገመው ማለት እንግዲህ እርግማን ዝም ብሎ የሚደርስ ከሆነ ከባድ ነው። እሺ ስለዚህ አንቺ በሷ ቦታ ብትሆኚ ምንድን ነው የምትይው? እሱ እኔ በሷ ቦታ ብሆን ውጣ እለዋለሁ። በቃ ከእኔ ጋር እንዲኖር እንትን እለዋለሁ። ውጣ ብለሽው ሰምቶሽ ወጣ። ከዛ በኋላ እናትየው ደም ግፊት ስላለባቸው ሞቱ፣ ተናደው በብስጭት ሞቱ። ከዛ ዘመድ አዝማድ ቤተሰብ ወቀሳውን ትችዋለሽ። እሱ አንቺ ብለሽኝ ነው፣ አንቺ ውጣ ብለሽኝ ነው ወጥቼ ይኸው እናቴ በአንቺ ምክንያት እናቴን አጣው የሚለውን ወቀሳ ትችዋለሽ። እሱ ደግሞ ከባድ ነው በጣም ወቀሳው ከባድ ነው። ለዚህ ነው እሷም ይሄንን ደግሞ ምን አሰብኩ መሰለሽ፣ ሌላ ሀገር ለምን አይወጣም ማለት አሁን ለምሳሌ እሷ ጋር ሊሄድ ነው ብሎ ሳይሆን ሌላ በቃ ቦታ ለብቻ መኖር እፈልጋለሁ። አገር መቀየር አይችልም? አይዶን ይሄን ሀሳብ አልጠየቅኳትም። ግን ማለት በቃ የሆነ ሀገር ሞባይል ቤት ትልቅ ስቶር አለው፣ ሞባይል ቤት ሱቅ አለው፣ ሞባይል ነው የሚሸጠው። አደሊ ሱቁን ሽጦ እቃውን አጣርቶ ምናምን ነው ህይወቱን እንደገና መስቀልቀል። ይህ ሁሉ ስንት ዓመት ለፍቶ የገነባውን ህይወት እንዳዲስ ስደተኛ ለመሆን አይ ቲንክ እንደኔ እንደ አዲስ ቢጀምር ይመስለኛል። ማለት ከሁሉ እንትን ከሚል በቃ አንቺ በሷ ቦታ ብትሆኚ የምታሪኩን ብቻ ንገሪኝ። በልጅቷ ቦታ በተባለ ታሪካችን ቦታ በልጅቷ ቦታ ብሆን አንደኛው ውጣ እለዋለሁ። ከዛ በኋላ የመጣውን መቀበል
ሁለተኛ በቤተሰብ በሽማግሌ እንደገና በቃ ተስማምታ መግባት ከቤት ተስማምታ ገባች ማለት እቺ ሴት እርጉዝ ናት። አሁንም አሽሙርና ነገር በባህላዊ አሁን ለምሳሌ በሽማግሌ በነፍስ አባት በክርስትና ነው የማውቀው። በነፍስ አባት በቃ እናቱን ማውገዝ፣ በሃይማኖት አባት በሽማግሌ አመት ከ7 ወር ሲጣሉ ሽማግሌ ሲያስታርቅ ከርመው አሁን ከእርግዝና ጋር የእነሱን ስድብና አሽሙር መቋቋም ስላቃታት ራሷን ለማትረፍ ነው ከዛ ቤት የወጣችው። ገባሽ? እሷ እርጉዝ ሆና የእነሱ አሽሙርና ሀሜት ወይ ልጇ ቢወርድባት ወይ እሷ ተበሳጭታ ሴትዮዋን ገፍትራቸው ወድቀው ቢሞቱ ወንጀል እንደዚህ ነው፣ እንዳጋጣሚ ነው የሚፈጠረው። ስለዚህ የሆነ ነገር እንዳይፈጠር ፈርታ ነው ከዛ ቤት የወጣችው ራሷን ለማትረፍ። እሷ ደግሞ እኔ መቆጣጠር አቅቶኝ አንዳቸውን የሆነ ነገር ባረጋቸውስ ወንጀል እንዳልሰራ እስር ቤት እንዳልገባ በቃ ብዬ ራሴ ጭንቅላቴ ውጭ ሲሆንብኝ ነው ብን ብዬ ምንም ነገር ሳልይዝ ወጥቼ ጓደኛዬ ጋር ሄድኩት አለች። ኦኬ ግን አሉ አይደል ብዙ አሁን ነፍስ አባቶች አሉ በእኛ ላይ በኦርቶዶክስነት የማውቀው አርግዛለች በተረገዘው ልጅ አማምለው ገብቶሻል። አሁን ላይ እናቱ በቃ ክርስቲያን የምታምን ከሆነ እናቱም ሁለታቸውም አንድ አይነት ሃይማኖት ከሆኑ የነፍስ አባት ይዘሽ በቃ በተረገዘው ልጅ እኮ ያማምሏቸዋል ማለት በቃ ካሁን በኋላ እንድትቀየር ከዚህ በኋላ ምን እንደፈለገች ምናምን ብለው ማማማል እኔ እንደሚመስለኝ ማለት ከዛ እሷ አንቺ በሷ ቦታ ብትሆኚ ሽማግሌ የሃይማኖት አባት ምናምን ሰብስበሽ ባላጣጣፉ ነገር ይቅርታ ጠይቀሽ ትገቢያለሽ መልሰሽ እዛ ቤት። ይቅርታ ጠይቅም ግን እንዳይደርሱብኝ ሁኜ እገባለሁ። በቃ ከተማማሉልኝ በሃይማኖት በአንድ ትሪ እኮ ነው የምትበሉት። አንድ ኩሽና እኮ ነው የምትጠቀሙት። አንድ ቤት እኮ ነው ሰርቪስ ቤት። አንቺ እኮ ማደሪያ ብቻ ነው ያለሽ፣ አልጋ ቁም ሳጥን ብቻ እኮ ነው ያለሽ እንጂ ቡና የምትጠጡት አንድ ሳሎን ነው፣ አብራችሁ አንድ ሳሎን ነው የምትበሉት። እንዴት ነው የማትደራረሱት? አንድ ቤት ነው፣ አንድ ሽንት ቤት፣ አንድ ኪችን አብራችሁ እየተጠቀማችሁ እንዴት ነው የማይደርሱብሽ? ወይ ሀቡዬ እኔ እንጃ እስታኮንኩኝ መሀል ላይ እኮ ነገሩ እኮ እሱ ከአቅሟ በላይ ስለሆነ ወይ እሱ ራሱን እንዳያጠፋ ስለሰጋች ለምን አይምሮ ትክክል አይደለም እሱ አሁን ወይ አንቺ ጋር ስመጣ ሰላም አትሰጭኝም፣ አንቺም ወስንና ቶሎ አሳውቀኝ ትይኛለሽ። ከዛሬ ነገ አንቺ ሄድሽብኝ አጣሁሽ ብዬ ይሳቀቃል። በዚህ ጋር እናቴ ስገባ ሁሌ ትጨቀጭቀኛለች ፍታት እያለች ወይ ፍታት ወይ መታርፋ አንገቷን ደፍታ እዚህ ቤት ትኖር። ከዛ ውጪ ይሄን ቤት ጥሎ መውጣት የለም ትለኛለች። ጧት ማታ እዚህም ጋር ጭቅጭቅ አንቺም ጋር ጭቅጭቅ፣ እኔ መሀል ቤት ተሰቃየው ብሎ ሲያለቅስ ሳየው ደንግጬ ነው እናንተ ጋር ምን ላድርግ ብዬ መጣሁት። እሺ እናመሰግናለን ሞኒካዬ። እና እኔ ልውጣሻ ብዬ እሺ ከታች ካለክ እኔ ይቅርታ አድርግልኝና እናትክ እሷ ናት እህቴ ናት፣ እሷ ናት የመጣች ባለታሪክ ባለት። ኦኬ አንቺ ደግሞ ከታች ካለሽ ውጣ ብላ ታስገደችው። ምክንያቱም አንድ ቀን ከወጣ በኋላ የሆነ ነገር ስትጣሉ እናቴን ጥዬ ላንቺ ብዬ ቤተሰብን ጥዬ እህቶችን ጥዬ ብሎ እንደ ዌፕን ይጠቀመዋል። መሳሪያ ነው የሚያደርገው ያለ ጥርጥር። በምትጣላበት ሰዓት ላይ ያንን ነው የሚያነሳው ልክ እንደ ግርሳት። ግን አንቺ አትመለሽ እዛ ቤት። እኔ ይቅርታ አድርግልኝና እናትየው ትክክለኛ እናት ቢሆኑ ራስ ወዳድ ባይሆኑ ናርሲስት ባይሆኑ እናት አንቺን በፍቅር ተቀብለው ለዛውም እንዳትወጡ እዛው አንቺን እየተንከባከቡ የልጅ ልጃቸውን በደስታ ይጠብቁ ነበር። ትክክለኛ እናት ቢሆኑ እናትየው ትክክለኛ እናት አይደሉም፣ ናርሲስት ናቸው። ልጁ ደግሞ ማማስ ቦይ ነው። ምክንያቱም በቃ እዛው ቤት ውስጥ እንትን ስላደገ ያለ እናቱ የሚኖር ሁሉ መስሎ ስለማይታየው ነው። በስነ ስርዓት ያልወሰነው ብቻውን ውጭ ወጥቶ በራሱ ዲሲሽን እያደረገ ራሱ ውሳኔዎችን እየወሰነ የመኖር ሜንታሊቲ ካፓቢሊቲው ስለሌለው ነው። ምክንያቱም ብዙ ጊዜ በእናቶች ስር ብንኖርም እናቶች ያው ፍቅርን ሰጥተው ስለሚያሳድጉም በተለይ ደግሞ ያለአባት ያደገ ልጅ ሁሉ ነገር ስለሚሆኑ ወርቅ በወርቅ ነው ሁሉ ነገር። እሾህ አይንካ ተብሎ ነው። እንቅፋት ቢመታው ተንበርክከው ጠርገው ነው። ገብቶሻል? ስለዚህ እንደዚህ አይነት ልጅ ደግሞ ሜንታሊ ዴቨሎፕድ ስላልሆነ አይወጣም። ያ ደግሞ አንቺ ጥፋት አይደለም። ስለዚህ አንቺ አታስገድጂው፣ ግን ተመልሰሽ አትግቢ። ለሱ ደግሞ መንገዶችን አመቻችለት፣ ጥሎ የሚወጣበትን መንገዶች ያን ያህል ካፈቀረሽ ማለት ነው። ያኔ ከርታ ለምሳሌ አላገኘክ ትበለው። አሁን ለምሳሌ ኤቭሪዴይ ላይ ምሳ ላይ ይመጣል ወይ ምሳ ቴካዌ ይዞ ይመጣል ወይ ደግሞ ቶፒክ አርጓት ወጥቶ ምሳ አብረው ይበላሉ። አይችልም፣ በቃ ያለሷ አይችልም። ጠዋት መጥቶ ሳያት ምሳ ሰዓት መጥቶ ምሳ አብረው ሳይበሉ አይችልም። እና ስለዚህ አትምጣ ልበላ
ሀቡዬ ምን አለ መሰለሽ፣ አንድ ሰው ማፍቀርና አንድ ሰው ደግሞ ኮንስታንት የሆነ ነገሮችን ማድረግ ይለያያሉ። ኮንስታንትን ይህንን ነገር የሚያደርግላት እሷን በየጊዜው ማየቱ ምን የሚለው ከልቡ ያፈቅራታለሁ የሚለው ሌላ ጥያቄ ነው። የሰው ልጅ ያፈቅራት አንድ ቀን ስታኮርፋ አትምጣ ስትለው ያለቅሳል። ይቅርታ አድርጊ። የፈለገው ምን መሰለሽ ሲጠፋባት አሁን ሁሌ ስለሚያገኛት ይሄ ሰውዬ ደህና ነው እየተጽናና ነው። አንዴ ካላገኛት ግን አትምጣት ብላ ወይ አሁን በየቀኑ የሚያገኛት በሳምንት አንዴ እንኳን ብታረግበት ለውሳኔ ይዘጋጃል ለማለት ነው። አንቺ ቆፍጠን በይ ስላት እማዬ ትሙት ምን እንዳለች ተገለች። አንድ ቀን ስልኬን ስዘጋ አለች መጥቶ በር ላይ አልሄድም ብሎ ቁጭ ብሎ አለቀሰ። ጓደኛዬ ያልቀስ ማለት ወዲሽ ውስጥ ያለው ልጅ እኮ ወንድ በማርያም ብላ ተነስታ እሷ በሩን ከፈተችው አለች። ችግሩ ምን መሰለሽ እርግጠኛ ነኝ እንደዚህ አይነት ነገሮችን አስለምደዋለች። ስለዚህ ጨክና እንደማጨክንበት ያውቃል። ልቧ ያውቃል። ዛሬ የሆነ ነገር ባደርግ ከነገ ተመልሼ ብመጣ ያንን ነገር እንደማታሳጣኝ እስካወቅኩት ድረስ ምን አደርገዋለሁ? አቢዩዝ አደርገዋለሁ። ያንን ነገር ገብቶሻል? እጠቀመዋለሁ ሁሌ እያለቀስኩኝ ከሆነ አሁን እናቶች ምሳሌ ማለት ነው። አሁን ይሄ ልጅ ትክክለኛ ማማስ ቦይ ነው። ለምንድን ነው መሰለሽ እንደዛ የምለው? በህፃንነቱ ያው ያላባት ስላደገ ሁሉን ነገር የተፈለገውን ነገር እሺ እየተባለ ነው ያደገው። የሆነ ነገር እናትየው እንኳን እምቢ ብሉ ኑሮ እያለቀሰ ሁሉን ነገር ያስደረጋቸው ነበር። ያንን ታክቲክ ነው ልጅቷ ላይ እየተጠቀመ ያለው። እንጂ እሷም አሁን እኮ እኔ ማው ሆነ አያስችለኝም። የማፈቅረው ሰው በር ላይ ቆልፌበት ጓደኛዬ ቤት እኔ ሆኜ አላስገባም ብዬው እሱ በር ላይ ተቀምጦ እየመሸ አይሄድም። እኔ ማልችል ማለት ጠንካራ ነው የምታረጊው ሀቡዬ፣ ታጠነክሪዋለሽ። የመጀመሪያ ቀን ታረጊው፣ ቀጣይ ላይ እንዲጠነክር ማድረግ አለብሽ። ካልሆነ ይሄ ሰውዬ ቀን በቀን እየመጣ ማልቀሱ አይቀርም። ገብቶሻል? እንደምትጠራው ያውቃላ። ያቡዬ ምንድነው መሰለሽ አሁን ይሄ ልጅ ሲያድግ በኢሞሽን ያደገው። ምክንያቱም እናት ኢሞሽን አለች ሴት ልጅ በአብዛኛው ገብቶሻል። አባት ደግሞ ራሽናል ነው። ራሽናልን ነገርና አይቶ አላደገም። ይሄ ልጅ አላባት ነው ያደገው። በኢሞሽን ስላደገ ልጁ ኢሞሽናል ነው። ስለዚህ ሁሌም ቦይ ተናነቀዋል። ስለዚህ አሁን ይሄንን ደግሞ ልክ እናቱ ጋር እንደ ታክቲክ ስለተጠቀመበት ሴት ልጅ ላይ እንደዛ እያደረገ እሱም ይጠቀምባታል። ሁሌ ይነፋረቃል። የሆነ ነገር ስትለው ወይ በሩን ዘግታ ጓደኛዋ ጋር ብትሄድም እየተነፋረቀ ነው የሚቀመጠው። ከዛ እሷ ደግሞ ጨክና እንደማይጨክንበት ካሳየችው ሁሌ ያደርገዋል። ሁሌ ነው የሚያደርገው። ስለዚህ እሷ ጨከን ማለት አለባት። ይሄ በየቀኑ የምትተያይ ከሆነ ለውሳኔ ለእሷም ትንሽ ቆረጥ እንዲል አይቆርጥላትም፣ ግን ጨከን እንድትል በ3 ቀን 1 ቀን ማድረግ፣ ከዛ በኋላ ደግሞ በ4 ቀን 1 ቀን፣ ከዛ በሳምንት 1 ማድረግ፣ ከዛ በሳምንት 1 ማድረግ እንጂ በየቀኑ እሱ በፈለጋ ሰዓት የምትገኝለት ከሆነ ምንም አላጣም እኮ ይሄ ልጅ። ስለዚህ ለምንድን ነው ከእናቱ ቤት የሚወጣው? ሀቡዬ ሚስቴን ማለት ነው በፈለግኩበት ሰዓት ላይ ሄጄ እራት ማበላት ከሆነ ምሳ ማበላት ከሆነ አልጋውንም በፈለግኩት ሰዓት ሄጄ ማገኝ ከሆነ ከእናቴ ቤት ለምን እወጣለሁ? ትክክል፣ እውነት የሚፈልገው ነገር እያገኘ ከሆነ ለምን ብሎ ይወጣል? አንቺን በቀን በቀን አገኝሻለሁ፣ አልጋውንም አገኛለሁ፣ አብረን እንበላለን፣ አብረን እንጠጣለን፣ አብረን ወክ እናደርጋለን። ስለዚህ እኔ አንቺ ቤት ለምን እመጣለሁ? እናቴ ቤት እኮ እንደ ንጉስ እየታየው እንዳልወጣ ለዛውም ወርቅ በወርቅ እየሆነች እያሳደገችኝ ነው። ስለዚህ ለምንድን ነው የምወጣው ከእናቴ ቤት? ምንም ያጣሁት ነገር የለማ። ይቺ ልጅ እኮ ምንም አላጎደለችበትም። ምንም የእሷን የጎደለባት እንጂ። ይህን ሀሳብ እስካሁን ድረስ አላሰብነውም ነበር ማናችንም። ዩ አር ራይት። ምንም አልጎደለበት። ምን አጣው ብሎ ይወጣል? አሁን በየ3 ቀኑ ምናምን እንዲሄድና እየቀነሰ እንዲመጣ ነው አይደለ? እንዲቀንስ ነው አይደለ? መሄዱን ኖ አሁን ሀቡ ምን አለች መሰለሽ? ምን አለች? በየጊዜው በፈለገበት ሰዓት ላይ ያገኛታል። እምቢ ብላ ጓደኛዋ ቤት በር ዘግታ ብትሄድ ሲያለቅስባት ልቧ አልችል ብሎ ትከፍትለታለች፣ ይገናኛሉ አለች። ያ ማለት ምንድነው? ይሄ ሰውዬ በቀኑ እንኳን ባያገኛት እሱ በፈለገበት ሰዓት ሄዶ ማግኘት ይችላል። አዎ ገብቶኛል። ስለዚህ አንተ ያልከው ትንሽ ትራቀው አሁን ማግኘት ለውሳኔ እንዲደርስ እኮ። አይ አንተ ያልከው ትንሽ ትራቀው፣ በየቀኑ ከምታገኘው በየ3 ቀን ምናምን እያደረገች ታገኘው ነው አይደለ?
አይ ለመረዳት እንደዚህ ተለማምዶ በዛው ቢቀርስ አይቀርም። እየተለማመደ ሂዘ ማማ ቦይ በቃ ልጁ ማማ ቦይ ነው። ወሰን ከልብ ይርቃል። እሺ ዝሬት ምን አለ መሰለሽ ሀኒዬ ምን አለ መሰለሽ እንደዛ ሆኖ በዛው የሚርቅስ ካልሽኝ ይሄ ልጅ ማለት መጀመሪያውኑ አላፈቀራትም። ስለዚህ እንኳን የቀረባት እንዴ ፍቅር መላመድ ነው። ፍቅር እኮ መላመድ ነው አይደለም ያቡዬ። ሀኒ ምንድነው መሰለሽ ያለችው አሁን ይቺ ልጅ ለውሳኔ እንዲያመቸው በየቀኑ የምታገኘው ከሆነ እኔ በሶስት ቀን አንድ ቀን ታድርገው አልኩኝ አይደለ? ያንን ለምዶት በዛው ለዘላለም ቢቀርስ አለችኝ። መጀመሪያም ይሄ ልጅ ይሄንን ውሳኔ ያልወሰደ በደንብ ስላላፈቀራት ነው። ቢያፈቅራት ኑሮ ወዲያውኑ ይወስን ነበረ። ግን ይሄንን መለማመድን ሰጠነው እኮ ነው ያልኩት። እንደዚህ መለማመድን ቀስ እያለ እንዲርቅ መለማመድን እየሰጠችው ነው። ይሄ ጥሩ ሀሳብ አይመስለኝም። ሀኒን ሀሳብ የሚያጠናክር ነገር አሁን እሷ ጋር ይመጣበት የነበረበትን ሰዓት እሷን ያወቀበት ክለብ ውስጥ ነው የተዋወቁት። እሷ ክለብ ውስጥ ነበር የምትሰራው። ለዛም ነው እናቱና እህቶቹ እንትን ሴት እንደሆነች ገባ እየነገሯት ያሉት ክለብ ስትሰራ ስለነበር እና እሷን ያገኝበት የነበረውን ሰዓት እንዲመጣ ስላልፈቀደችለት ክለብ መሄድ ቢጀምር ከዛ መጠጥ ይጀምራል። ከዛ ሞቅ ሲለው ካጠገቡ ያለችው ሴት እዛ የምትሰራ ሴት እንኳን ትመስለዋለች። ከዛ ከሌላ ሴት ጋር የመላመድ ጀመረ። ከዛ የልጇን አባት ትዳሯን አጣችሁ ማለት ነው። እሺ ወደ አንቺ ጥያቄ ልግባልሽ እና ይኸውልሽ ሀቡዬ በአብዛኛው ጊዜ ይኸውልሽ ሀቡዬ አሁን አንቺ የምትይው ምንድን ነው መሰለሽ በአብዛኛው ወንድ ልጅ የሆነ በፍቅር ስንጎዳ ወይ በምን ስንል እንደ ሴት ልጅ አናለቅስም። በመጠጥ እንደበቃለን ወይ በሲጋራ ወይ በጭስ በምናምን እንደበቃለን። ገብቶሻል? አንቺ የምትይው ገብቶኛል። ክለብ ሄዶ በመጠጡ ቢደበቅስ ነው የምትይው። ነገር ግን አንድ ትክክለኛ ይሄ ሰውዬ እኮ ብሬክአፕ አይደለም ያደረገችበት ያለችው ወይንም ለዘላለም ካጠገቤ ራቅ አይደለም ያለችው። እሷ ያለች ያለችው ምንድነው በእኔና በአንተ የጠነከረ ነገር እንዲኖር ውሳኔ ላይ ወስን ነው። መንታ ልብ መሆን የለበትም ነው። ገብቶሻል? ለዘላለም ሂድ አላለችውም። ብሬክአፕ ብታደርግበት ልክ ነች። ተደብቆ ሄዶ ጭስ መጠጥ ቤት ክለብ ይሆናል። ከክለቡ ቀስ በቀስ ወደ ዝሙት ይፈጠራል። ይገባኛል። ነገር ግን ይሄ ብሬክአፕ ሲሆን ይቺ ልጅ ብሬክአፕ እያደረገችበት አይደለም። ውሳኔ እንዲወስን መንገዱን እያመቻቸችለት ነው። ትክክለኛ አፍቃሪና ትክክለኛ ወዳጅ ከሆነ አንደኛ እሷን እያፈቀረ፣ ሁለተኛ ደግሞ ወደዚች ምድር የሚያመጣውን ልጁን ካሰበ ይሄ ሰውዬ ውሳኔ ይወስናል። ውሳኔው ደግሞ አንድና አንድ ነው። ልጅቷን ይወስናል። እናትየውን ቅድም እንዳልኩሽ በተለያየ መንገድ መርዳት ይችላል። ግን አሁን ልጁ ያልወሰነበት ዋነኛና ዋነኛ ምክንያት ልጅቷ ነች። ለምን ሁሉን ነገር እያገኘ ነው ከሷ። አልጋውን ቅድም እንዳልኩሽ አልጋውን የሚያገኛል። በፈለገበት ሰዓት ይዟት ይወጣል። ምን ይላል? ስለዚህ ምንድን ነው ያጣው ይሄ ሰውዬ? አንድ ሰው ደግሞ ምንም ነገር ካላጣ ለምንድን ነው የሚወስነው? ስታስቢ ለምን ወስናለሁ? ይሄም ግን እኔ ያስመረኛል። ይሄም ውሳኔ ለምን መሰለ? ቤት ሲገባ የእናቱ ጭቅጭቅና የእህቶቹ አሽሙር ስለማያስቀምጠው ቤት በጊዜ አይገባም። እሷ ጋር ካልመጣ ሱቁን ዘግቶ እሷ ጋር እንዲመጣ ካልፈቀደችለት ለማምሸት ክለብ መውጣቱ አይቀርም። ክለብ ወጣ ማለት ይጠጣል። ሲጠጣ ራሱን ይስታል፣ ሌላ ሴት ጋር ይማግጣል። ተለያዩ ማለት ነው። ስለዚህ ያቡዬ ይሄ ይቅርታ አድርግልኝና የሰው ልጆች ስንባል ውሳኔ ሲመጣብን የምንደበቅበት ኤክስኪውዞች ናቸው፣ ምክንያቶች ናቸው። አሁን አንቺ የምትሰጪ ምክንያት ነው፣ ልጁ የሚደበቅበት ምክንያት። እሷ ጋር የሚሄደው ክለብ የማይሄድበት ምክንያት ለምን? የእናቱና የእናቱን የእህቱን ይህንን ነገሮችን ከፈራ ለምን መጀመሪያውን ጠቅልሎ እሷ ቤት አይገባም? አሁን የእናቱን ቁጣ ከፈራ የእህቱን ግልምጫ ከፈራ ለምንድን ነው ጠቅልሎ እሷ ጋር የማይገባው? እናቱ ተረግመዋለች። እናቱ መቃብሬ እንዳይቆም ብላለች። አይደለም እንደዛ አይደለም። ሂዝ ማማ ቦይ በቃ ምንም ከእናቱ ተለጥሎ መኖር አይችልም። በቃ አለቀ። ስለዚህ እሷ ጊዜ መስጠት ሳይሆን ያለባት ላውጋው መወሰን ያለባት። ይሄ በጋፕ በምናምን ሳይሆን ውስኝ ነው። ቀደም ያለው አባወራ ሳይሆን ልጁ ገና ለእናቱ ህፃን ነው ብያቸዋለሁ። ስለዚህ ልጁ ገና ለእናቱ በቃ እንደ ህፃን ነው ያለው። በእነሱ ትዕዛዝ ነው የሚኖረው። ገብቶሻል? እኔ የተረዳሁት እሱን ነው።
ስለዚህ እዛ ደግሞ እንዳይሄድ ያላችሁት ደግሞ አይሄድም። እዛ ኦልሬዲ ሌላ ሊያፈቅርም ይችላል። ከዛ ምሽት ቤት ነው ያላችሁት ሊያፈቅር ይችላል። እንደገና ሌላ ናይት ሜር ነው ገባሽ ይዞላቸው የሚመጣው። ለእናትየው እርግጥ ጥሩ ነው ምክንያቱም ይደገምላታል። ግን ለሰውየው እንደገና ሌላ ናይት ሜር ነው። አይስዌር ልክ ትገባለህ። ሁለቱም ካያቸዋቸው ግን እናትየውም ልጁም አንድ አይነት ጸባይ ነው ያላቸው። ሁለቱም ናርሲስት ናቸው። ሁለቱም የራሳቸውን ፍላጎት ነው የሚፈልጉት። ልጁ ከእናቱ ወሰደ ያንን ነው። ልጅቷ ደግሞ እንዳታጣ ያልሽው ሀቡዬ ማለት ነው የምትወስነው እኮ ወይ ላጣው ወይ ላገኘው ሚዩት አድርጊውን አስተራራ ወይ ላገኘው ወይ ላጣው ብለሽ ነው የምትወስኙ ህይወትን። ምክንያቱም ላገኘው ብቻ ብለሽ የምታስቢ ከሆነ ጉዳትን መቀበል አለብሽ መጥፎ ነገሮችን። ስለዚህ ላጣውም ላገኘውም አንድ ነው የምወስነው። ይሄ ሰውዬ መጥቶ ሁሉን ነገር መስጠት የለብኝም። አሁን ለምሳሌ አብረን ምሳ የምንበላ ከሆነ አብረን ምሳ በላን ማታ መጥቶ ሊያድር ካለ ኖ ነው የምለው። ዋና ኢምፖርታንቷን ነገር ከለክለዋለሁ። ገብቶሻል? እናትህ ጋር ሂድ ብዬ ነው የምሸኘው። ምክንያቱም ያችን ካገኘ ይመላለሳል። ነገም እሷን ሊያገኝ ነው የሚመጣው እየጋበዘ እንዴ። ከዛ ፍቅሩ መሀል ላይ አጣጥሞ እናት ቤት የተመላለሰ እኔ መሀል ላይ ይተወኛል። ሲሪየስ አይወስደኝም ምክንያቱም አስለመድኩት። ግን መጥቶ ቤቴ መጥቶ ለሚያግዘኝ ነገር እቀበላለሁ፣ ለሚያደርግልኝ ሁሉ ነገር እቀበላለሁ። እዛ አንድ አልጋ ላይ መውጣት ላይ ግን ኖ ነው የምለው። ኖ እችን ስትፈልግ አንድ ቤት ውስጥ መኖር አለብን እለዋለሁ። አንድ ቤት ውስጥ አንድ ጣራ ውስጥ አለበለዚያ እኔ ጋር እየመጣ እንደ ውሽማ አብሮኝ እየተኛ እንደገና እናቱ ቤት ነገር ሌላ ሀሳብ ያመጣል እያልኩ እንደ ጅል አልጠብቀውም። ይምጣ፣ አስቤዛዬን ያርግልኝ፣ ቤት ክራይን ይክፈልልኝ፣ ዋሬቨር ያድርግ። ያቺ ዋናዋ ነገር ላይ ግን ቀይ መስመር አሰምርበታለሁ። እዚህ ጋር እንዳትደርስ ይሄ ቀይ መስመር ነው። አብረን አንድ ቤት መኖር ስንጀምር ነው እሷ። አለቀ። እንደዛ ቆርጦ ይመጣል። ገብቶሻል? ስለሚፈራ ወይ ይጠፋል በዛው ወይ ይመጣል። ስለዚህ እሷ ትድናለች እዛ ላይ ወይ ይቆርጥላታል ወይ ባሏን ታገኛለች። አለበለዚያ እንደዚህ ያሉ ህፃናት ወንዶችን እያባበሉ መኖር ሊታነቁ ነው። እናቲቱ እንዴት ታነቁ? መታነቅ ካማራቸው ታዲያ ምን ይደረግ እንዴ? ሜቢ ተጽፎላቸው ይሆናል መታነቅ፣ ማን ያውቃል? ያ ግን እድሜ ልኩን ይወጣና ቢታነቁ እድሜ ልኩን አንቺን እየወቀሰ ይኖራል። እነግረዋለሁ። እኔ ሲወቅሰኝ ደግሞ አንተ ገና ለእናትህ ህፃን ስለሆንክ ነው ስሜት የሚሰማህ። እናትህ ጤነኛ አይደለችም፣ በሰዓቱ ህክምና አልወሰዳችኋትም፣ አላዳናችኋትም። ችግሩ እዛ ላይ ነው። አንተን ራሱ ወንድ እንዳትሆን አድርጋ ያሳደገች እናቴ 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 እያልክ ከእናትህ ስር በዚህ በ40 ዓመትህ ምን ልትሆን ነው? አንዱ ምን አለ መሰለሽ ትልቅ ሰውዬ ነው ሞተ አሉ ጎረቤት። ይሄ ታሪክ ሲነገር የሰማሁት ነው። እና እናቱ ሞቱ። ከዛ ወይኔ እናቴ 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 ከማን ጋር ጥለሽኝ ነው? እናቱ ጋር ነበር የሚኖረው ወደ 40 ነው 50 ዓመቱ ላይ ማለት ነው። ባለቤቴ ነው የነገረኝ ይሄ ታሪክ። ወይኔ እናቴ 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 ከማን ጋር ነው ጥለሽኝ የሄድሽው? ማን አለኝ ሲላት ደህና ቡሽዬ እኛ እናሳድግሃለን አሉት ሀዘንተኞቹ። ተመልከት እና ባሌ ነገረኝ። ይሄ እኔ ሁሌ ቤተሰብ በሩቁ ስለው ይሄን ታሪክ ነገረኝ። ትክክል ነህ አልኩት። አሁን ሁሌ ከፋሚሊ ስር ከሆንሽ አንቺ ሁሌ ህፃንሽ አታድግም፣ አይምሮሽ አያድግም። ቁጥሩ ይሄዳል፣ ሰውነትሽ ያድጋል፣ እድሜሽ ይሄዳል፣ ግን አይምሮሽ አያድግም። ምክንያቱ ተጭነሽ ከላይሽ ላይ ያስቀመጥሽው ሰው አለ ካንቺ በላይ እንዳትወጪ እንዳታድጊ አይምሮሽን የሚቆጣጠረው በዚህ ግቢ በዚህ ውጪ የሚልሽ ስላለ እንደዚህ ልሽ ራስሽ እንዳትቆሚ ተደርገሻል። ስለዚህ የሰውዬ እንደዛ ነው። እንደዛ እያልኩ ነው እኔ ደግሞ የምነግረው። ልክ ሲነግረኝ እናቴን ባንቺ አጣው ሲለኝ አዎ አንተም እናትህ እኮ እንደዚህ አድርገው ሰው እንዳትሆን አድርገውሃል ብዬ ነው የምነግረው። ወይ እንስማማለን ወይ እንለያያለን። መጀመሪያው እናትየው ሲያሳድግ እሱ እናቱ ስለሚያውቁ ነው አስተዳደጉን በደንብ አድርገው ኮትኩተው ስላሳደጉት ነው እንጂ ምንም አያረጉም። ምንም አይሞቱም። ምን አይሉ ምንም ማን ሲሞት ነፍሳቸውን በገነት ያርግልኝ ማለት ነው እንዴ? ኧረ አይሞቱም። አውቀው እየተጫወቱበት ነው። ወስን ልክ ሰላም እንዳለችው ምንም ነገር እንዳታስነካው ካሁን በኋላ በቃ እየሰማችን ነው። አዲስ ሀሳብ ከሌለ እኔም ሀሳቤን ሰጥቼ ይህንን ቶፒክ እንዘጋዋለን። በጣም ይጨንቃል፣ በጣም ይከብዳል። እህቴ ያለሽበት ነገር እውነት ሳምንቱ ሙሉ ልካልኝ ይኸው ስትነዘንዘኝ ነበር። ይቅርታ እንደዚህ ስላልኩ የምር ጌም ላይ ሆኜ እንኳን ዋትሳፕ ላይ ቴክስት ታደርግብኛል። ቸረ ሀቢባ ተይ ጨንቆኛል አቅርቢውና መፍትሄ ላገኝ እያለች ነበረ ደጋግማ። በቀደም ቢጨንቀኝ ጌም ላይ ሆኜ ለሚኪ ፊት አውራሪ እየነገርኩት ነበር፣ ግን በጌም ቢዚ ሆነን በቃ ምንም ማስተያየትም አልሰጠንበትም። ዛሬ ግን
ሁላችሁም አስተያየታችሁን ሰጥታችኋል። ሶ እንግዲህ ምርጫው እሱ ነው። ግን በጣም ታሳዝናለች እማዬ ትሙት። እኔ ራሴ በእሷ ቦታ ራሴን አድርጌ ላይክ ይሄን በወሰን ይሄ ቢሆንብኝስ፣ ይሄን በወሰን ይሄ ቢሆንብኝስ የሚለው ነገር አይኖ መወሰን አለባችሁ ግድ። ግን በዘመድ አዝማድ፣ በጎረቤት፣ በሰዎች መጠላት፣ መወቀስ፣ አንቺ ነሽ እናቱን ጥሎ እንዲወጣ ያደረግሽው፣ አንቺ ነሽ እንዲረገም ያደረግሽው፣ አንቺ ነሽ ከቤተሰብ ያቆራረጥሽው የሚባለው ነገር መወቀስ በጣም ያስጠላል። የምር በራሳችሁ ነገር ኢትስ ኦኬ፣ በሰው ነገር መወቀስ ግን በጣም ያማል። ማለት ያ አይ ቹዝ ማይሰልፍ አይ ኦልዌይስ ሴይ ማይሰልፍ ፈርስት። በራሴ አልደራደርም፣ ግን በሰው ነገር ራሱ እንዲወስን አልፈልግም። በሰው ነገር መወቀስ በራሴ ነገር መብቴ ነው፣ ምርጫ ይኖራለሁ። በሰው ግን ያው ራሱ ካልወሰነ እኔ በሱ ወስኜለት እኔ መወቀስ አልፈልግም። ያ ነው በጣም በጣም ከባዱ ነገር። እሷም ተወቃሽ ላለመሆን የጨነቃት ወይ ወስኖ አልገላገላትም እሱ። ገባችሁ? እሱ ነው መወሰን ያለበት። እሷ እንዴት ብላ ትወስን? በሱ ህይወት እንዴት እሷ ትወስን? ያ ነው እህታችንን ያስጨነቃት ነገር። ሀቡዬ እንኳን ደስ አለሽ። በጣም ደስ ብሎኛል ሀቡዬ፣ በጣም 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 በእውነት ለዛ ነው ዘልዬ የገባሁት። ይሄ ነገር እያመረረ ሳይመጣ እኔ እርጉዝ አይደለሁም፣ ግን ካረገዝኩና ልጅ ከሰጠኝ ፈጣሪ 1 ሚሊዮን ብር ቃል ገብቻለሁ። ግን ሀቡዬ አትጫወቱ። ምኞቴን የተናገርኩት ከዛ እነሱ ሲሪየስ አደረጉት። አሁን በቃ አሜን ያርግልሽ። በቃ እናምንሽም፣ ሌላ ጊዜ ሲሪየስ ስታወሪ አናምንሽም። የተክለው ታሪክ አደረጋችሁ ብዬ ነው። አይ ሀቡዬ እኔም እኮ ደስ ብሎኝ የገባሁት ለዛ ነው ውዴ። ሀቡ ቆይ የቀበሮን ታሪክ አታውቂውም? ልጁ ቀበሮ ራሴ ሁሌ ተረቱን ነግራቸዋለሁ። ቀበሮ እንትን እረኛው ከብት እየጠበቀ ቀበሮ ሁሌ ቀበሮ እያለ ጎረቤቱ ሲወጣ ማንም የለም። ሁሌ ሲወጣ ማንም የለም። መጥፋ ላይ ነው ብለው ተውት። እና አንቺም አንድ ቀን አመልሽ ነው እንልሻለን። እውነቷን ነው ውሸቷን አላውቀውም። ዛሬ ነው የተሸወድኩኝ። ባለፈው እንኳን ኦኬ እኔ ተሸወድኩኝ። እና አሁን እኮ ሙኒት መታ እኮ መብሩክ እያለች ነበር። እንትና ትዙ ላይ ቮይስ መታ። እኔ ራሴ ማርያም በመቀነቷ ትዳብስሽ እያልኩ እኮ ትናንትና ስላልገባሽ ነው። ትናንት ስላልገባች ኮንግራ ሲሉ ኦኬ ትናንት ሆስፒታል ውላ ነው የጠፋችው ብዬ ነው የተቀበልኩት እንጂ የቀለደች ነው። ላልሰሙ ሰዎች አታስፎግሩ። እሺ ባይ ዘ ዌይ ይሄን ታሪክ ኢትዮጵያ ናቸው አይደል? ስለዚህ ሀቡዬ እኛ በኢትዮጵያ በሚኖር ሰው በጣም ከባድ ነው። ከዚህ ማህበረሰብ አለ ምን አለ ብዙ ነገር አለ። ገባሽ? እኔ አሁን በፒስም በሰላምም በሀንዬም በላውጋውም ከነሱ ጋር ነኝ። ግን ውጭ ሀገር ያለ ሰው እና ኢትዮጵያ ውስጥ ያለ ሰው አንድ አይደለም። ልጅቷ የራሷ ስራ የላትም አይደል? የላት። ስለዚህ እውነቱን ስነግርሽ ክለብ ነበር የምትሰራው። ልጅቷ በጣም ቆንጅዬ ናት፣ አራድዬ ዱርዬ ናት። ላይፍን በደንብ ያየች ናት። በጣም ግን አፈቀረችው። መልካምነቱ፣ የቤት ልጅነቱ፣ ጨዋነቱ ክለብ እየሰራች ነው። ከዛ ህይወት አውጥቶ ጨዋ የቤት ልጅ አድርጎ ያገባት፣ ክብር የሰጣት፣ ሁልጊዜ ስለሱ ስታወራ ምን አይነት መልካም ሰው እንደሆነ፣ እንዴት እንደሚያከብራት፣ እንዴት እንደሚወዳት፣ ከምን አይነት ህይወት እንዳወጣት ለሱ ብላ ነው ከዛ ህይወት ወጥታ የቤት ልጅ ሆና ቤት ውስጥ ሆና እንድትሰራ ራሱ አይፈልግም። እንደ ንግስት ነው አስቀምጦ እያኖራት ያለው። ገባሽ? ስለዚህ ኢትዮጵያ ያሉ ሰዎች ነዙት፣ ሰላም ነሱት። እነሱ ኢትዮጵያ ያሉ ሰዎች ናቸው መመለስ። ገባሽ? እኛ ቆይ አንዴ ላውጋ። እኛ እዚህ ሀገር ያለን ዛሬ አልፈልግም ቢልሽ ተነስተሽ ወጥተሽ ብቻሽን የራስሽን ኑሮ ማድረግ ትችያለሽ። ብዙ ኦፖርቹኒቲዎች አሉ። ኢትዮጵያ ላለ ሰው ግን እኛ መመለስ አንችልም። ለመሰለሽ በዛ ኑሮ ውስጥ በዛ ሶሳይቲ ውስጥ አንቺ ጎረቤት ራሱ ሲጠላሽ እንዴት ነው የሚሰማሽ? ገባሽ? እና ኢትዮጵያ ላለ ሰው አይ ቲንክ ኢትዮጵያ ያሉት ሰዎች ምን ትሆናላችሁ ብሎ ቢመክሯት ሞር ሴንስ ያደርጋል። እኛ እዚህ ነን። ምንም ነገር ባይመችሽ ነገር ሰላም ባሏ ባይመቻት ነገር ጥላት ትጠፋለች ወይ ሀንዬም ሁሉም። ገባሽ? እና እኔ እዛ ኢትዮጵያ ያለ ሰው መመለስ አለበት። እዚህ የተዝናና ላይፍ ላይ በራሳችን መቆም የምንችልበት አገር ልጅ ብትወልጂ ሰብቻል ሰፖርት ብለሽ የምትኖሪበት ሀገር ተከብረሽ የምትኖሪበት አገር ላይ የኖርሽ ወንዶቹም አስተሳሰባቸው የኢትዮጵያና የዚህ አንድ አይደሉም። እዚህ ሀገር ያውቃሉ። ብትለያቸው ከዛ ሴት ያለውን መከራ ስለሚያውቁ ያንንም
ችለው እንዲኖሩ ያውቃሉ እዚህ ሀገር ያሉ ወንዶች። ኢትዮጵያ ግን is different። ስለዚህ ኢትዮጵያ ያሉ ሰዎች ቢመልሱ ምን ታስባላችሁ? ሰላምዬ ሀንዬ ትክክል ነሽ ነው ትክክል ነሽ። አሁን ያልሽው ነገር ትክክል ነው ክርቢትዬ። ግን አሁን እኔ ካለው ከሁኔታው ጋር ነው እንደዛ ያልኩሽ። አሁን በድሮ ጊዜ ትክክል ነሽ። እኔ አሁን ሳገባ የዛሬ 20 ዓመት ነው ያገባሁት ገባሽ? እና አሁን በዛ ሰዓት ያረኩትን ነገር ነው የነገርኩሽ። እና አሁን አገር ቤት እንደዚህ ነው ብዬ ተቀበይ አልላትም። ልጅቷ የምትጠነክርበት መንገድ ከዚህ ችግር የምትወጣበት መንገድ ነው ምነግራት እንጂ ችግሮች ስላሉብሽ ምናምን ብዬ አስተያየት አላረግም። ምክንያቱም እግዚአብሔር ለሷ የያዘው ነገር ደግሞ አለ አስበዋለች። ከዛ ህይወት ወጣ እዚህ ጋር ለመድረስ ከዚህ በኋላ ደግሞ የያዘላት ነገር አይታወቅም። እና ምንም የሰው ይሄ የጎረቤት ምናምን የሚሉት ነገር እኔ አላዳምጥም። ሲፈልጉ ሲራገሙ ውለው ይደሩ። እኔ መጥፎ ነገር እስካልሰራው ድረስ ይደርሳል ብዬ አላምንም። እምነት ነው ዋናው። እኛ በምናምነው ነገር ነው ነገሮች የሚደርሱብን። እከሌ ረግሞኛል ካል የሆነ ነገር ሲፈጠር እከሌ እንደዚህ ስላለኝ ነው እንደዚህ ያልን ነው ጭንቀት ራሳችን ላይ የምንፈጥረው። እኔ የሚመስለኝ እንደዛ ነው። እኔ ክፉ አላድርግ፣ እኔ መጥፎ ነገር አላድርግ። ግን ልጅቷ ሰውየውን እሱ ነው ያለው አሁን በእሷና በእናትየው መሀል አይደል? እሷ አንድ ቁርጥ ሀሳብ እንትን ማድረግ አለባት፣ መወሰን አለባት። ወይ ማጣትን ወይ ማግኘትን። አይ አጥቼ መኖር አልችልም እንደዚህ ሆና ልክ እንደ ሴትዮዋ እሷም ድርቅ የምትል ከሆነ ሁሉን ነገር ተቀብላ መግባት አለባት። ካጣሁትም ልጣው ካገኘሁትም ላግኘው ብላ ወስና ከሆነ ግን አንድ አቋም ላይ ከቆመች አንድ ቻንስ ሊኖራታል። ወይ ሰውየው ልታገኘው ትችላለች፣ ወይ እግዚአብሔር ብሎለት እሱ በእሷ ሊበረታ ይችላል፣ ሊጠነክር ይችላል። ገባሽ? ጠንክሮ አለበለዚያ ይሄ ሰውዬ እኮ ከዚህ ልጅን ቢለያይ ነገም እኮ ያው ነው እኮ ለምትመጣው ሴት እስቲል እናቱ ጋር ነው፣ አይለወጥም። ስለዚህ ከእናቱ ቤት እንዲወጣም ምክንያት ልትሆን ትችላለች። ያ አይ ቲንክ ክብሪት ለማለት የፈለገችው ኢትዮጵያ ያለ ሰው እንደኛ ውጭ ሀገር እንደምንኖር ሰው ጠንካራ አይደለም። ለምሳሌ አይደለም ሁሌም በቤተሰብ ላይ የተመሰረተ ነው። ለምሳሌ እቺ ሴት ሌላ ሰው የለም ሊረዳት ነው፣ ሌላ ሰው የለም። ተሰራበት የነበረበትን ስራ ለባለ ትዳር ስለማይመጥን አስጥሏት ወጣለች። ወጣ የቤት እመቤት ሆና አንቀባሮ እያኖራት ነበር። እህቶቹና እናቱ ግን ሰላም ሲነሷት ጥላ ወጣ ጓደኛዋ ቤት ነው አሁን ያለችው። ጓደኛዋ ቤት ኢቭን አላስገባም ስትለው በሩን ቆልፋ እሱ በር ላይ ቁጭ ብሎ ሲያለቅስ ጓደኛዋ ናት። አንቺ ግን ወዱሽ ውስጥ ያለው እኮ ወንድ ልጅ ሊሆን ይችላል፣ እንዴት አታዝኝም? በር ላይ እንደዚህ ቁጭ ብሎ እንደ ሴት ያለቀሰ፣ አረ በማርያም ምን አይነት ሰው ነሽ ብላ እሷ ናት እምቢ ብላ በር ከፍታ የምታስገባውና የምትወጣላቸው ጓደኛዋ። ስለዚህ አሁን እቺ ሴት እሺ በቃ እናትክን ከመረጥክ ሂድ በቃ ብላ ብታባረው ከህይወቷ እርጉዝ ሆና ጓደኛዋ ቤት። ጓደኛም እኮ ይሰለቻል እስከመቼ? ኢትዮጵያ ውስጥ ያለ ሰው እንደኛ ጠንካራ አይደለም። እኛ ውጭ የምንኖር ሰዎች፣ ስደት ላይ የምንኖር ሰዎች ብቸኝነትን፣ ማጣትን፣ ማግኘትን ሁሉን ነገር ተጋፍጠን አይተን ቀምሰነዋል። ቤተሰብ የለም፣ እኛ የምናርፍበት የምንሄድበት ቤተሰብ የለም። ስደት ላይ ያለች ሴት ጠንካራ ናት ኢትዮጵያ ውስጥ ከምትኖር ሴት። እና አሁን እኮ እኛ እሱን ስለምንረዳ እኛ ከዚህ ነው እነሱን ኢንፍሉዌንስ ማድረግ አለብን፣ ጠንካራ እንዲሆኑ። ሁሉ ነገር እየተቀበሉት አይደል እንዴ? የገባውን ቴክኖሎጂ ተቀብለው ከኛ በልጠው ብዙ ነገር እያደረጉ አይደል እንዴ ሀገር ቤት ያሉት? ስለዚህ በዚህ ለምንድን ነው የማንረዳቸው? መቆም እንደሚችሉ እኛ እንደዚህ ስንናገር እነሱም ዞር ብለው ማየት ይጀምራሉ። ገባሽ? እኛም መቆም እንችላለን የሚለው ነገር መምጣት አለበት እኮ ነው። እነሱ ጎናቸው ስስ ነው እያልን ግን እዚሁ እንዳያድጉ ካረግናቸው በዛው ነው የሚቀጥሉት። ያን መንገድ ይዘው ነው የሚሄዱት። ሌላ መንገድ እንዲፈጥሩ እኛ ከዚህ እነሱም እንዳውም ስደት እኮ ይከብዳል። ልጅ ይዞ ሀገር ቤት እኮ ጎረቤት ይጠብቅልሻል። እዚህ ሀገር እስኪ ማን ነው የትኛው ጎረቤት ነው ልጅ ይልኝ የምትይው? ስራ ነው የምትቀሪው። ቤቢሲተር በብዙ ከፍለሽ ነው የምታኖሪው። የምትከፊያት ቤቢሲተርሽን ማአት ብር ነው የምትከፊው። አንቺ ከዛ ሸቅለሽ ያመጣሽው ግማሹ እሷ ናት የምትወስደው። ገባሽ? ምን ግማሹ ከግማሽ ማሪ ብዙ ነገር አለ። ስለዚህ እኛ እዚህ ያየነውን ጥንካሬ አገር ቤት ያሉት እህቶቻችንን እንዲበረቱ እኛንን ለነሱ ኢንፍሉዌንስ መሆን ያለብን፣ ማስተማር ያለብን፣ ጠንካራ መሆን ግዴታ። ይሄን እኛ ያየነውን የእኛን ጥንካሬ ሊያዩ ከሀገር ቤት መውጣት አይጠበቅባቸውም። አገራቸው ላይ ቁጭ ብለው ወንዶቻችንም ሴቶቻችንም መማር ማወቅ ይችላሉ። ምክንያቱም ሌላ ነገር እየተማሩ ነው ከውጭ። ለምንድን ነው ይሄኛውን መማር የሚያቅተን መልመድ የሚያቅተን? እንዴ የምንፈልገውን እንደ ባህል እንደ ድህነት እንደ ምናምን እንወስደዋለን። የማያስፈልግ ይሄ እንትን የሆነውን ደግሞ ቴክኖሎጂ ነው እያልሽ የምንወስደው ምንድን ነው? ሀገር ቤት እኔ አሁን እዛው ነው የኔ ፋሚሊ ራሱ ነው ከኔ የሚበልጡ ማለት። ስለዚህ ሀገር የሚያውቁት ነገር አለ። ከየት አምጥተውት ነው? አይተው አይደል የለመዱት በማየት። ስለዚህ ይሄንንም ይለምዱታል፣ ይማሩታል፣ ያውቁታል።
ካልሆነ አይቀየሩማ። እንደዛ ነው የሚቀጥለው። ሴትም እየተጎዳች ነው የምትኖረው በዚህ አይነት። ትክክል 100% ይሄ ያስማማናል። ሁሉ ይማሩ። ኢትዮጵያ ያላችሁ ሴቶች ተማሩ፣ ጥንካሬን ከስደት ላይ ካለን ሴቶች አቦ ያፈጠር ይሄ ነገር የምታመጫቸው ነገሮች ነው በጣም የወደድኩት። አንደኛ ብዙ ከሀገር ቤትም የሚከታተሉሻሉ። እኔ እንኳን 2 እህቶች ያሉ ያይሻል። ብዙ ሰው ስለሚያይሽ ብዙ ጥቅም ያገኙበታል። ገብቶሻል? ብዙ ነገር ይማሩበታል። በራሳቸው መቆም ምንም ስራ ሳይንቁ አገር ቤት ያለውን ስራ ሰርተው መኖር እንደሚችሉ ራሱ አንቺ ብዙ ጊዜ ነግረሻቸዋል። ገብቶሻል? ስለዚህ ቤትም መጥረግ ይሁን ሞልወል ይሁን የአሜሪካ መጥተሽ እኮ ሽንት ቤት ልጠርጊ ትችያለሽ። እኛ አገራችን ስለሆነ ነው አይደል የምንንቀው ኢትዮጵያ። ግን ማንኛውም ብር የምናገኝበትን ነገር ሰርተን ልጆቻችን ማሳደግ እንደምንችል ችግር አለ። አዎ ችግር አለ እስክንቀየር፣ ግን ያልፋል። ገብቶሻል? ዝም ብለን ሰው ላይ ጥገኛ አንሁን። ሁሉም ነገር አላፊ ነው። የሰው ልጅ አይታመም፣ አደጋ አይድረስበት። በተረፈ ሁሉ ነገር ምንድን ነው የሚባለው? መልክ ስጠኝ እንጂ ሙያ ከጎረቤት ትማራለች። እንደዛ ነው። ስለዚህ የእነሱም ኢትዮጵያም ከሌላ አገር ትማራለች። እንደዛ ነው ሁሉ ሰው እየተማረ ያለው እና እንደዚህ አገር ቤት ላሉ ምናምን ብለን ባናበረታታቸው ጥሩ ነው። ከዛ ነገር መውጣት አለባቸው፣ መቀየር አለባቸው። ወንዶችም ሴቶች ምንም ነገር ሰርተው ጉሊት ድንች ቸርችረው ከፈለጉ ብቻ መኖር ይችላሉ። ችግራቸውን ማለፍ ይችላሉ። ራይት አያገኙ ጊዜ ያ ትክክል። ሀቡዬ ቴንኪው። በጣም ደስ የሚል ነው። እንግዲህ ሌላ ቶፒክ ከመጣም እመጣለሁ። እሺ